ትላንትና በጣም ሲከታተል ነበር። ምስኪን አሳዘነኝ። ጌታ ምስክሬን። ይሄ ሙራድ የሚባለው ሰው በተለይ ትላንትና ለካስ 29000 ህዝብ ፎይ ጋር ሲማር ልጆቹን ከ97000 ህዝብ ይዞ ቴሌግራሙ ላይ ሂዱ ሪፖርት አድርጉ ብሏቸው ያ ሁሉ ህዝብ መጥቶ ቁጭ ብሎ እየተማረ ነው እና ተመልሶ አልመጣሉት ወደ ቴሌግራም ሂዱና ሪፖርት አድርጋችሁ ኑ ነው ያላቸው። እነሱ ትምህርቱ መስጧቸው ቁጭ ብለው ያዳምጣሉ። ጅላንፎሽ ሪፖርት አድርጉና ተመለሱ አልኳችሁ እንጂ እዛ ቤት አሙቁ ብያችኋል። ስድቡን ያሳያችኋል። የምር ጅላንፎች ሪፖርት አድርጋችሁ ተመለሱ አልኳችሁ እንጂ እዛ ቤቱን አሙቁ ብያችኋለሁ ብሎ ሙልጭ አድርገው ሰደባቸው ማለት ነው። አይላችሁ ኦኬ ይታለ ነበር አይላችሁ ላይቭን ሄዳችሁ ሪፖርት አድርጉ አላቸው። እኛ ላይቭ ላይ ነን። ትላንትና እነሱ ቁጭ ብለዋል። በፊት 18000 ህዝብ ነበር ያዳምጥ የነበረው። አሁን ወደ 29000 30000 ገባበትና የላካቸው ምዕመናን ቁጭ ብለው እየተማራያቸው ከዛ ምን ቢላቸው ጥሩ ነው ሪፖርት አድርጋችሁ ተመለሱ እንጂ እዛው ተዘፍዘፉ ላይቭ አድምቆ አላልኳችሁ። ኦኬ ሪፖርት አድርጋችሁ ተመለሱ እንጂ እዛው ተዘፍዝፋችሁ ላይቭ አድምቆ አላልኳችሁም። እናንተ ስራችሁን ስሩ። ሪፖርቱ ውጤት እንደሚያመጣ ሲደጋገም ነው ብዙ ሰው ሪፖርት አድርጉ። እዛ ለምንድነው ቤት መታመቁ? ልጆቹ ደግሞ ሪፖርት ሊያደርጉ ተልከው መተው ቁጭ ብለው ትምህርቱ ላይ ተወስጠው ያዳመጡበት ነበር። ተው ጆሮ አይመጥንም እያለ ያላወጣቸው ሌሎች ብዙ ሐዲሳት አሉ፣ እኛም የማናወጣቸው ማለት ነው። ለምን ለማህበረሰቡ አይመጥኑ፣ ለጆሮ ደስ አይል። አረብኛ ውስጥ ተደብቆ ያለው ጉድ ከዛ አንፃር ምን ልትሆኑ ነው? ሌላው ነገር ቢወጣ በዚች በትንሿ ነገር እንደዚህ ከጫፍ እስከ ጫፍ ከተንጫጫችሁ ምን ልትሆኑ ነው ፖይንቱ። ስለዚህ ራሳችሁን አዘጋጁ፣ ለምትሰሙት ነገር ጆሮአችሁን አዘጋጁ። ከዚህ በኋላ ብዙ ነገር ይወጣል ገና። እኛ ምንም መጽሐፍ ብቻ ከፍተን ነው የምናነበው። መንጫጫቱን ለእናንተ እንተዋለን። ሰላም ነው ዘቤት እኔ የምለው ግን በጣም ማዝነው። እኔ በጣም ወዳቸው ጓደኞች አሉኝ፣ ኦርቶዶክስ ጓደኞች አሉኝ፣ ቤተሰብ አለኝ። ግን በዚህ ልክ እናንተ ውስጣችሁ በጣም ጥላቻ አለ። ጥላቻሽን እየረገምሽን የምትጣይን አንቺ ነሽ። ሱራ 9:29 አላህ ያጥፋቸው እያልሽ አውርጃት ነው። እለት የምትራገሙ ሰዎች ስለ ጥላቻ ታወራላችሁ። በጌታ በኢየሱስ ክርስቲያንን ካረገማችሁ ከአላህ ጋር ወዳጅነት የላችሁም የሚልን አስተምሮ ይዛችሁ እስቲ መራገም ጥላቻ አይደለም። ሀያት ስሚኝ፣ ወላሂ የለም አስለን አህለል ኸይሮች ርገሙ። እኛ እስልምና አይረግምም። ባሳይሽ ስተት ነው። ቁርአን እስቲ አሳይ። እኔ በእርግጥ እኔ ስሚኝ፣ እያንዳንዱን ቁርአን ይሄ ምንድነው ኪታብ ላይ ያለው ነገር ዝርዝር በደንብ እኔ የምሰማው ግን እስከ ዛሬ ሐዲስ ስሰማ ይሄው ከተወለድኩ ወላሂ ነው የምልሽ። አታቂም። አረ ሐዲስ ጋር አንሄድም። ሐዲስ ጋር ቁርአንቸው የሚባል አልሰማውም። ግን ይሄ መጽሐፍ በቃ አዳምጪ። አልሰማሁም ነው እንጂ የለም አይባልም። አላነበብኩም ነው እንጂ የለም አይባልም። ያላነበበ ሰው እስቲ ካለ አሳዩኝ። እኔ አላነበብኩም ነው እንጂ ወላሂ ብለሽ ጭራሽ አምላክሽን በውሸት ትጠሪዋለሽ። እሺ ሱራ 9:28ን ክፈትልኝ። ሱረቱል ተውባ ጠይቂያት መጀመሪያ ማማዬ። ክርስቲያኖችን አላህ ያጥፋቸው ማለት ምርቃት ነው እታችን ሀያት እባክሽ አናግሪን። ሀያት አለሽ እህታችን? ማይክሽ ዝግ ነው።
ኦኬ አላህ ያጥፋቸው ብሎ መራገም ተገቢ ነው? እኔ ወላሂ ሰምቼ አላቅም ከዛሬ ድረስ ሰምተሽ አታውቂም? እሺ በቃ ኖ አንቺ ከሚያቅሰው ጋር አውሩና እንስማ። አዳምጪ፣ እንዳትወጪ ቁርአን እንደዚህ በቃ አዳምጪ። ሰምቼ አላቅም ነው እንጂ ትክክል እንዳልሆነ ገብቷታል ማለት ነው። ሱራ 9:28 ምን ይላል? እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው። ምኖች? አጋሪዎች እርኩሶች ብቻ ናቸው። ከዚህም ዓመታቸው በኋላ የተከበረ መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሮታው በእርግጥ ያከብሯቸዋል። አላህም አዋቂ ጥበበኛ ነው። እርኩሶች የሚለው ማንን ነው? እኛን ነው። ቁጥር 29 ላይ ወረድ በል። እኛን እንደሆነም በደንብ የሚገልጸው ማለት ነው። ከዛ ከነዚያ መጽሐፍን ከተሰጡት መጽሐፍ የተሰጣቸው ማን ናቸው? አይሁድና ክርስቲያን አህለል ኪታቦች። ከነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። ምን ሆነው? የሚዋጓቹን ነው የሚለው። የሚዋጓቹን እንጂ በእምነት ማስገደድ የለም። አንብብልኝ እስኪ አንቀጹ ላይ የሚዋጋችሁ የሚለውን እስኪ አንብብልኝ። የቱ ጋር ነው የሚዋጋ? አንብብልኝ። እውነተኛ ሃይማኖት የማይቀበሉ እነርሱ የተዋረዱ እጃቸው እስከሚሰጡ ድረስ ተዋጓቸው። ለማንኛውም ሙሉን መረጃ ሙሉን ነገር ከሚያክሰው ጋር ብትነጋገሩ ገና ስትገቢ እኮ ወላሂ የለም ብለሽ ነበረ። አሁን የሚያውቁትንም እኮ ነው ጥሯቸው አለን። ሊመጡ አልቻሉም እኮ። እሺ አንዴ ሚውት አድርጊ። ባበር በስነ ስርዓት ብትወያዩ እናዳምጣለን። አንዴ ሚውት አድርጊ። እኔ ላንቺ ብቻ አይደለም ማሳየው እዚህ ጋር ምእመኑ ስላለ ማለት ነው። እውነተኛው ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ። የተዋረዱ ሆነው ማለት እንዴት ነው መሰላችሁ? ለምሳሌ ሙስሊሞች ኢትዮጵያ ውስጥ ብዙ አይደሉም ይባል ክርስቲያኖች ነው የሚወራው። ስለ ዛሬ አይደለም እኮ እስቲ አንዴ ሚውት አድርጊ። አንዴ ሚውት። በጦርነት ጊዜ የነበረው የድሮ ታሪክ ነው እኮ። ለምን አላቅም ስላልሽታችሁ ረጅ ካንቺ ጋር እዚህ ገስት ላይ መዳረቅ ስለሆነ ማለት ነው። ምንድነው እውነተኛ ሃይማኖት የማይቀበሉት እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው የሚለው እንዴት መሰላችሁ? ለምሳሌ ብዙ ክርስቲያኖች ያሉበት አካባቢ ጥቂት ሙስሊሞች ሊኖሩ ይችላሉና ግብርን ሲሰጡ ክርስቲያኑን እየተንከባከቡ ግብር ይቀበላሉ። ልክ ሙስሊሙ ሲመጣ ለምሳሌ ሙስሊሙን እያበሻቀጣችሁ እያዋረዳችሁ በቃ በጣም የበታችነት እንደውም ተፍሲሩ ምንድነው የሚለው? የተዋረዱ እስኪ እዚሁ ጋር ማንቀጹም ይላል በቃ የተዋረዱ እስኪመስላቸው ድረስ ማለት ነው አድርጋችሁ ምን በሏቸው ነው የሚለው? ግብርን ተቀበሏቸው። እኛ ክርስቲያኖች ለምሳሌ በመሐመድ ሲያስተዳድር በነበረበት አገር ውስጥ ክርስቲያኖች እንዴት ተገዝተው ነበር? እየተዋረዱ እየተሰደቡ እያንቋሸሿቸው ነበር ግብር ሲቀበሏቸው የነበረው። በምን? አላህና መልእክተኛውን ባለመቀበላቸው የተዋረዱ እስኪመስላቸው ድረስ እኛን ክርስቲያኖችን ግብር ሲቀበል የነበረው መሐመድ ማለት ነው። እያዋረደ ተፍሲሩ ገብታችሁ ብታዩ ሱራ 9:29 ኢብኑ ከቲርን እንዴት ገዝቶ እንደሚያኖረን ማለት ነው። የተዋዋሉት ውል ክርስቲያኖች ወንጌልን መስበክ አይችሉም፣ ስለ መስቀል መስበክ አይችሉም፣ ጮክ ብለው የቤተክርስቲያን ድምጽ ማሰማት አይችሉም። በሙስሊም አገር ላይ በሸሪዓ በሚተዳደር አገር ላይ ክርስቲያኖች እንዴት መኖር አለባቸው የሚለውን የዚህን የቁርአን አንቀጽ ሲያብራሩት ተፍሲር ኢብኑ ከቲር ላይ ማለት ነው። በዚህ ነሃል ክርስቲያን ተዋርዶ እንዲኖር የሚያዘው ቁርአንሽ ነው። እዛው ቁጥር 30 ላይ ይወረድልኝ ኢዜል ምን ይላል? ከዛን አይሁዱ ዘይሪ አላህ ልጅ ነው አለች፣ ክርስቲያኖችም አልመሲ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱት ሰዎችን ቃል ያመሳስላል። አላህ ያጥፋቸው። ይሄን የቁርአን አያ ቀን በቀን ስትቀሪው ነው የምትዩ ሙስሊማ። ቀን በቀን ስትቀሪው አላህ ያጥፋችሁ እያልሽ ስትረግሚን ነው እየቀራሽ የምትዩ ነው። በአማርኛ ስላልተተረጎመልሽ ነው። በአማርኛ ስላልተተረጎመላችሁ ነው። አላህ ያጥፋቸው የሚለው በአማርኛ ተተርጉሞ ስላልመጣላችሁ ነው። ስለማታውቁት ነው። በቀራችሁ ቁጥር እኮ አላህ ያጥፋችሁ እያላችሁ እየረገማችሁን እኮ ነው መቀሩት። ይሄን አንቀጽ ቁጥር ሱራ 98 ቁጥር 6 እንክፈትልን ይዜል። ከፍጥረት ሁሉ ክፉ ናቸው ይለናል። ደግሞ እንዲህ ይላል ከነዚያ ከመጽሐፉ ሰዎች የመጽሐፉ ሰዎች ማን ናቸው? አህለል ኪታቦች ክርስቲያኖችና አይሁዶች። ከነዚያ ከመጽሐፉ ሰዎች የካዱት አጋሪዎችን በገሃነመ እሳት ውስጥ ናቸው አለ። በውስጧ ዘወታሪዎች ሲሆኑ እነዚያ እነርሱ ከፍጥረት ሁሉ ምንድናቸው? ክፉ ናቸው። እነማ? እነዚያ ከመጽሐፉ ሰዎች የካዱት ብሎ ነው የሚናገረው። ከፍጥረት ሁሉ ምንድናቸው?
ክፉ ናቸው። ሰይጣን እንግዲህ ፍጡር ነው፣ ከሱ የባሰም ክፉ ናቸው ነው የሚለው ቁርአናችሁ። ይሄንን አትቀሩትም ሙስሊም ወገኖቻችን? ይሄንን እየቀራችሁ አይደለም ቁርአን የምታነቡት ነው? ትዘሉታላችሁ እንደነዚህ አይነት አንቀጾች ላይ። ሱራ 5:51 ነው ከፈተልን። ሱረቱል ማኢዳ 51 ነው 52 ክርስቲያኖችን ወዳጅ አድርጋችሁ አትያዙ የሚለው። እናንተ ያመናችሁ ሆይ ይኸውላችሁ፣ እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ከፊላቸው ለከፊሉ ረዳቶች ናቸው ነው የሚለው መስመር። አዎ ረዳቶች ናቸው። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እነርሱ ከእርሱ ነው። አላህ አመፀኞችን ህዝቦች አያቀናም አለ። ክርስቲያኖችን ወዳጅ አድርጋችሁ አትያዙ። በዚህን ያህል ጥላቻን የሚያስተምር መጽሐፋችሁ ነው። በዚህን ያህል የሚራገም መጽሐፋችሁ ነው። እነዚህ ነገሮች አታነቧቸው ሙስሊም ወገኖቻችን? አትቀሯቸው? አታያቸው? እንደነዚህ አይነት አንቀጾችን እየዘለላችሁ ነው የምትቀሩት? የትኛው መጽሐፍ ነው ጦርነት ቀስቃሽ የሆነ መጽሐፍ? እኛ ሲጀመር መጽሐፋችን እስልምናን ያውቀዋል? እስቲ ስለ እስልምና የሚናገረው ነገር አለ የኛ መጽሐፍ? ሲጀመር የላችሁም እኮ እንዴት ብሎ ሊናገር ይችላል? ቁርአናችሁ ግን ሃይማኖት ጸብን ቀስቃሽ እኮ ነው ሲጀመር ራሱ ማለት ነው። ጸብን የሚቀሰቅስ እኮ ነው መጽሐፋችሁ። ጦርነትን የሚቀሰቅስ እኮ ነው መጽሐፋችሁ። እየረገማችሁን እየኖራችሁ እኮ ነው ወዳጅ አድርገን ያዝናችሁ እናንተ ሲጀመር ማለት ነው። እየረገማችሁን እኮ ነው የምትሉት። ሳትረግሙን እኮ እንትን አትሉም። ሱራ 3:28 ላይ ከተመለከታችሁ ተፍሲር ኢብኑ ከቲር አንድ ሙስሊም በብዙ ማህበረሰብ ክርስቲያኖች ህዝቦች ውስጥ ሲኖር በውስጡ በፊቱ በጥርሱ እየሳቀላቸው በውስጡ ግን አላህ አጥፋችሁ ብሎ መራገም አለበት ብሎ ነው የሚያብራራው ተፍሲር ኢብኑ ከቲር። እየረገማችሁን እንድትኖሩ ግን በጥርሳችሁ ፈገግ እንድትሉልን ልክ እንደወደዳችሁን እንድታስመስሉ ማለት ነው። እየረገመ ወደሃለው የሚል ሃይማኖት ቢኖር ብቸኛው ሃይማኖት እስልምና፣ በጥርሱ እየሳቀ በውስጡ ግን አላህ ያጥፋችሁ እያለ የሚረግማችሁ ማለት ነው። ካልረገማችሁ ደግሞ ምንድናችሁ? ከአላህ ይጣላል። እሱ የአላህ ወዳጅ አይደለም። ክርስቲያኖችን ካልረገመ ካዲያ የትኛው ሃይማኖት ነው ሰላም የሚሰብከው? የትኛው ሃይማኖት ነው ስለ ጥላቻ የሚያወራው? የራሳችሁ መጽሐፍ እኮ ነው። ቀጥሉ አጎቴ። ቁርአኑን እንግዲህ ምን እናደርገዋለን? ሐዲሱን ምን እናደርገዋለን? ኦልሬዲ የተጻፉ ነገሮች ናቸውና የእናንተ ጥላቻ እኛ መጽሐፍ ላይ ስትመጡ ጠላቶቻችሁን ውደዱ ነው የሚለው። ተዋጓቸው አይልም፣ ውጓቸው አይልም። አንድም የክርስቶስ ተከታይ የሆነ ሐዋርያ ክርስቶስ ራሱ ጌታችን አምላካችን ክብር ይግባውና እንዲሁም ሐዋርያን አበው የምንላቸው አባቶቻችን ጦርነት አላዘመቱ። በጦርነት ያስፋፉት እምነት የለም። ሌላውን ዝቅ ለማድረግ የሄዱበት ምንም አይነት ስትራቴጂ፣ ምንም አይነት ስልት የለም። ይልቁኑ ሌላው አብሯቸው ከፍ እንዲል ነው ይጥሩ የነበሩት፣ ሌላውን እንዲጠቅሙ። እንደውም እኮ የታዘዝነው ትእዛዝ አህዛብ ወደ ትክክለኛ ወደ ክርስቶስ እምነት ወደ ቀናችሁ መንገድ እንዲመጡ እርስ በርስ ያላችሁን ፍቅር ይመልከቱ፣ ለነሱ ያላችሁንም ፍቅር አሳዩ። በፍቅር እኮ ነው እንድንጠራ የታዘዝነው። በነገራችን ላይ ክርስትና የተስፋፋው በፍቅር ነው። እስልምናው ላይ ስንሄድ ግን አንድ በአንድ መሐመድ አዞ ነው እነንትናን ወጉ፣ ከዛ እነንትናን ተወጋላችሁ፣ ከዛ እነንትናን ማስረጃ አለ። ማየት ለሚፈልግ ሙስሊም እናሳያለን። ማስረጃዎች በደንብ አሉ። እስከ ጥግ ድረስ ነው ማወራው። በመጀመሪያ አረቦችን ውጉ፣ ከዛ በኋላ ፐርሻዎችን ውጉ፣ ሶሪያዎችን ውጉ፣ ከዛ በኋላ ሮምን ባይዛንታይን ተወጋላችሁ። በቀጠሮ ወደፊት ራሱ ማለት በነገራችን ላይ ይሄ የጦርነት እቅዳቸው የተሳካው ለምሳሌ የአረቡ ወዲያው ተሳክቶላቸው ነበር። የሮሙ ግን አልፍቷቸው ነበር። አልሆነም። የባይዛንታይን ማለት ነው።
ሮምን ነበር የሚለው። ስላልተሳካላቸው መቼ ድረስ እንደቆየ ታውቃላችሁ? የጦርነት 1600 ዓመተ ምህረት አካባቢ ድረስ። ያ ማለት ለ1000 ዓመት እንኳን ሰላም ማግኘት አልቻለም። ኡማ የተባለው የመሐመድ ተከታይ ህዝብ ለ1000 ዓመት ሰላም ማግኘት አልቻለም። ለምን? ሮምን ትወጋላችሁ ካልሆነ ያ ጊዜ አይመጣም ተብለዋል። ስለዚህ ደግመው ሲሞክሩ ሲሸነፉ እንዲህ እያሉ በመጨረሻ የኦቶማን ቱርክን ኢምፓየር ታስታውሳላችሁ። እዛ ድረስ እንኳን መጣ ማለት ነው። እዛ ድረስ። ስለዚህ አሁንም አያቆምም። ለምን? ገና ደግሞ ደጃልን ትዋጋላችሁ ተብለዋል። ግማሹ ደጃል አሜሪካ ነች ብሎ ያስባል። ስለዚህ ሰላም የለውም። ግማሹ ደጃል እኮ አውሮፓ ነች ብሎ ያስባል። ሰላም የለውም። ተመልከቱ። ደጃልን ሳትዋጉ ደግሞ የመጨረሻው ጊዜ አይመጣም ተብለዋል። ኢራቅ እንኳን ነፃ ማነው ፍልስጤም እንኳን ነፃ ወጣች ሲባል መህዲ እያሉ ነው ሲያሽካኩ የነበሩት። ማለት ሁሉም ሲያጋቡት የነበሩት መህዲ ይነሳል። መህዲ ማን ነው ታውቃላችሁ? ጦረኛ እኮ ነው። በረሃ ላይ የሚነሳ በጣም ብዙ ሰራዊት አለው ብለው የሚያስቡት የእስላም ጦረኛ እኮ ነው። መሪ፣ የጦር መሪ ማለት ነው። ከዛ ዓለምን ጂሃድ ያውጃል ማለት ነው። በጂሃድ ደግሞ ጦርነት ይከፍታል። እንደምታውቁት ሁሉም ክርስቲያኖችን የኛ ምርኮ ያደርጋቸዋል። እንትና አቡ ሃይደር ቋምጦ ማለት ነው። እንግዲህ ምርኮ ለማግኘት ቋምጦ ማለት በምርኮ የሚደረገውን ታውቃላችሁ። ሴቶች ምርኮ ተይዘው የወሲብ ባሪያ እንዲሆኑ ማለት ነው። አሁን መህዲ ተብሎ የሚያህል የሚሉለት መጥቶ ዞሮ ጦርነት ነው የሚከፍተው። ይሄን ያህል የጦርነት ናፍቆት፣ ይሄን ያህል የጦርነት ትዕዛዝ ማለት ነው። የለም የምትሉ ካላችሁ ከፍተን እናሳያችኋለን ማስረጃ። መሐመድ ራሱ በቃል በቃል መጀመሪያ እንትናን ውጉ ከዛ እንትናን ውጉ ብሎ ያዘዘበትን ማለት ነው። ኢዜሊ መቻል እንትኑ ሐዲሱን የምታውቀው ከሆነ ካልሆነ ልስጥ ሰጠኝሽ። ኦኬ በጣም አስገራሚ እኮ ነው። እንዴት ሰው ለትውልድ የሚቀመጥ ለትውልድ ሰው ፍቅርን ያወርሳል፣ ለትውልድ ሰው መተሳሰብን፣ ሰላምን ያወርሳል። እንዴት ሰው ለትውልድ ጦርነትን ያወርሳል? እንዴት ካልተዋጋችሁ የኔ ተከታዮች አይደላችሁም የሚል አስተምህሮ እንዴት ሊተላለፍ ይችላል? ዛሬ እንትናን ውጉ ከነገ ወዲያ እንትናን ውጉ ከዛ እንትናን ውጉ የሚል መልእክት ማለት ነው። ምን ላይ ነው እንደዛ ምን ያለው? ለምን አታሳዩ ነው? ይኸው አሁን ልከፍትልሽ ነው። ይዜ ሊከፍትልሻል። በደንብ ታይዋለሽ። እታችን ተሳስተን ከሆነ እስቲ እናያለን። እሺ ቀጥታ ወደ ነጥቦ ወዳለችባት እንሂድና እሺ አጎቴ የሮም ነው የግብጽ ነው የሶሪያ ነው የኢራቅ ነው ውጉት ያላችሁ የትኛውን ላውጣሉት? የሁሉንም የሚጠቅሳል። ሳሂህ ሙስሊም 2900 ላይ ኢዚሊ ታወጣላችሁ። እሺ ይቅርታ ይሄን እናርገውና ከዛ እንሄዳለን። ችግር የለውም። እሺ ሳሂህ ሙስሊም 2900 አንብብላት ይዜልዬ። በእንትን በከፍተው ራሱ ትርጉምም አለው ከፈለክ በቁራኒክስ.com እስከዛ እኔ እዚህ ጋር አነበዋለሁ። ችግር የለም። በቁራኒክስ.com በአማርኛው ማድረግ እንችላለን። እሺ እንዴ ይላል we were with Allah's messenger ከአላህ መልእክተኛ ጋር ነበርን። በምን
በጦርነት በዘመታ ላይ ማለት ነው። ከዛ በኋላ የሆኑ ሰዎች ስንመጣ ከሆኑ ሰዎች ጋር ከመሐመድ ቁጭ ብሎ ያወራ ነበር አለ በስተምዕራብ በኩል። ከዛ ምን አድርገው ሊያረጉት ይሆን ብለን ምናምን ጠጋልን አለ። ከዛ የሆነ ነገር እየነገራቸው ነበር እንደ ትዕዛዝ ማለት ነው። ከዛ ምን እያላቸው ነበር ይላል you will attack አረቢያ። ተመልከቱ፣ አረቢያን ምን ትላላችሁ? ታጠቃላችሁ፣ ትወጋላችሁ። ይኸው እህታችን ሳሂህ ሙስሊም 2900 ሳሂህ ነው። ተመልከቱ፣ መጀመሪያ አረቢያን ታጠቃላችሁ ትዕዛዝ ነው። ከዛስ and Allah will enable you to conquer it አላህም እንድትቆጣጠሩት ይረዳችኋል። ድጋሚ ምን ይላል መሐመድ? then ይላል ከዛ ደግሞ you would attack ፐርሺያ፣ ፐርሺያንም ደግሞ ታጠቃላችሁ። ፋርስ ያ ማለት ሶሪያ ታጠቃላችሁ። he would make you to conquer it አላህም ከዛ ይሰጣችኋል፣ እንድትቆጣጠሩት ይሰጣችኋል አላችሁ። ተመልከቱ፣ ትዕዛዝ፣ ግልጽ የሆነ ትዕዛዝ። ከዛስ then you would attack Rome and Allah will enable you to conquer it ከዛ ደግሞ ሮምን ታጠቃላችሁ። ይኸው የቀደም ተከተል የሆነው ምንድነው በሉኛ። ዓለም ላይ እንመጣበታለን። የሆነው ጦርነት ምንድነው ካላችሁ ይሄንን ነው ይዞ የሄደው። የጦርነት ትዕዛዝ ማለት ይሄ ነው። አዋጅ ማለት ይሄ ነው። ማረፍ አይችሉም ሙስሊሞች፣ ምክንያቱም ትዕዛዝ ስላለባቸው። ሮምን ታጠቃላችሁ አላቸው። ሮም በጊዜ የነበረችውን አስቧት። በጣም ትልቅ ነች፣ ግዙፍ የሆነ ግዛት ያላት ነች ሮም። ስለዚህ ሲታገሉ በ1600 አካባቢ በኦቶማን ቱርክ ነው። ሌላ ሙሉ መቆጣጠር አልቻሉም። በነገራችን ላይ ገና አልቻሉም። የመሐመድ ትንቢት አልተፈጸመም። ቱርክን ብቻ ነው መያዝ የቻሉት። ቱርክን ብቻ። እንደምታውቁት ተከፋፍለው ነበረ። ባይዛንታይን ለሁለት ተከፍላለች። አንደኛዋን ዊንግ ዋና ከተማዋ ማን ነበረች? ቱርክ ነበረች። የሱ ብቻ ነው የተሳካላቸው ገና። እሱም ከ1000 ዓመት የጦርነት ሙከራ በኋላ 6 ጊዜ 7 ጊዜ ጦርነት አድርገው ሞክረው ማለት። ከዛስ ምን ይላቸዋል? እነዚህን ሳታሸነፉ ብሏቸዋል አይደለ? ገና ነው ጦርነቱ። በነገራችን ላይ ቱርክ አሁን የኢስላሚክ አይደለችም፣ ኢስላሚክ ኢምፓየር አይደለችም። ኦቶማን ኢምፓየር ከሚለው ተቀይራለች። እንደምታውቁት ሪቮሉሽኒስት የነበረው መሪ ቀይሮታል። ፕሮባብሊ ከ100 ዓመት ምናምን በፊት ማለት 80 ምናምን ዓመት በፊት። ስንቀጥል ምን ይላቸዋል? then you would attack the dajjal ደጃልን ደግሞ ታጠቃላችሁ፣ ትወራላችሁ፣ ትወጋላችሁ አላችሁ ማለት ደጃልን ትወጋላችሁ። ከዛስ አላህ ደግሞ እንደገና ይሰጣችኋል፣ እንድትቆጣጠሩት ይሰጣችኋል ይላችኋል ማለት። ምን ይላል ናፊ ሰይድ? ናፊ የሚባለው ምን አላቸው? ጃቢር we thought that the dajjal would appear after Rome ደጃል እኮ ከሮም በኋላ ይመጣል ብለን ነበር ያሰብነው ይላችኋል ማለት ነው። ተመልከቱ፣ በቅደም ተከተል እንዳስረዳቸው በግልጽ ተቀምጧል። መጀመሪያ ይሄንን ከዛ ይሄንን እንምጣ እስቲ። ምን ተብሎ ነው ከዛ የጦርነቱ የተከፈተው? ልክ ይሄን ቅደም ተከተል ጠብቆ ማለት ነው። ለዛ ነው አሁን እንዘጋጅ ጂሃድ ገለመሌ ወዘተ የሚሉት ማለት ነው። ይሄ ትዕዛዝ ስላለባቸው ነው። እንቀጥልና አንድ እህታችንን በዚሁ ይሄን እንድታየው ያስፈልጋል። እሱ ምንድነው ሙስናድ አህመድ 215 ላይ ሌሎቹም ላይ አለ፣ ግን ግልጽ ሆኖ ስላለ ነው እንጂ ሌሎቹ ላይም ማየት እንችላለን። ሙስናድ አህመድ 215 ይዘሌ ይሄንን ሙስናድ አህመድ 215 ግልጽ የሆነ ደግሞ ላሳይሽ ትዬ ተመልከች። ምን ይላል? ኢፍ አይ ሊቭ አለ መሐመድ ከኖርኩኝ ኢንሻአላህ በአላህ ፈቃድ ከኖርኩኝ አይ ሻል ሰርቴንሊ ኤክስፔል ያ ማለት the Jews
and Christians from the Arabian Peninsula ከአረብ ሰርጥ በአጠቃላይ አይሁድ የተባለና ክርስቲያን የተባለ ሁሉ አጠፋለሁ አስወጣለሁኝ አለ ማለት ነው። አስወጣለሁ አለ። እኔ በህይወት ከኖርኩኝ ኢንሻአላህ ያው ነብይ ነው ማወቅ ነበረበት፣ ግን አላወቀም። ይኑር አይኑር አላወቀም። ግን ብኖር ኖሮ ምን አለ? ሁሉንም አስወጣለሁ ከአረብ ሰርጥ እንዳለ አይሁድ የተባለ ክርስቲያን የተባለ እንዳይኖር አደርጋለሁ አለ ማለት ነው። ግልጽ የሆነ የመሐመድ ሐሳብ ይሄ ነው። ግልጽ የሆነውስ ምንድነው ሲባል አረቦቹ የጣሩት ሙስሊሞቹ የቀደሙት የጣሩት ምን ለማድረግ ነው? ይሄንኑ ለማስፈጸም የመሐመድ የሚወደውን እኛ እንወዳለን፣ መሐመድ ያሰበውን እኛ እናስፈጽማለን ነው ሐሳባቸው። ሲያደርጉ የነበሩት ይሄንን ነው። አሁን በዚህ 21ኛ ክፍለ ዘመን ላይ ኮሜርሱ ግራ ሲገባቸው፣ ቢዝነሱ ግራ ሲገባቸው፣ እንደገና ደግሞ ስልጣኔው ሲመጣ እንደምንም ሌሎችን እያስገቡ ለሥራ ይጠቀማሉ። ህጉ እንደምታውቁት ግን በዛው። ስለዚህ ግልጽ በሆነ ወይ የመሐመድ ሐሳብ ምንድነው? አንድና አንድ ትዕዛዙ ምንድነው? ጦርነት። ሁለተኛው የጦርነቱ ዋና ዓላማ ምንድነው? በቃ አይሁዳንና የክርስቲያንን ጥላቻ። ለዛ ነው ከአረብ ሰርጥ ሁሉንም አስወጣለሁ ያለው። ለዚህ ነው ሙስሊሞች አንድ ቦታ ላይ ሲቀመጡ ሌሎቹን የሚያስወጡት። አያችሁ፣ ሌሎቹን ሁሉ እንዲወጡ ያደርጋሉ። ቀስ ብለው የሆነ መስጊድ ይተክላሉ፣ ይሰባሰባሉ። አንዱ ሰው ከገዛ ደላላውም ሁሉም ይጠቋቆማል፣ ያን አካባቢ ይቆጣጠሩታል። ቀስ ክርስቲያኑን ከቻሉ በውድ ገዝተው ያስወጡታል። ካልቻሉ መጨረሻ ላይ የቀረውን ደግሞ ጫና ያደርጉበታል። ይሄ የመሐመድ የመጀመሪያው ሐሳቡ ነው። አይደለም በሰፈር ቀርቶ በሰፈርም ሁሉንም አስወጥቷል። ከመዲና ሁሉንም አስወጥቷል። ከአካባቢው ላይ ሁሉንም ወቅቶ ገድሏል። ሁሉንም በዙሪያው ላይ የነበሩትን ማለት ነው። ሐናፊ እንኳን አይቀርም። በነገራችን ላይ ሐናፊ ተብሎ በጊዜው የነበሩት እንኳን አልቀሩም ሲወጋቸው ማለት ነው። ሐናፊ ማለት በነገራችን ላይ የአብርሃም እምነት አለን ብለው የሚያስቡ ሰዎች ናቸው። እነሱን ራሱ ማለት አልቀረም። በሱ ስር የሌለውን ሲወጋ ነው የቆየው። ከዛስ ሁሉንም ካስወጣ በኋላ ወዴት ሄደ? ወደ አረብ ሰርጥ ደግሞ ሄደ። አሁንም በጦርነት እያደገ በምርኮ በዘረፋ። ያ ማለት እኮ ግልጽ የሆነ ነው፣ የተቀመጠ ነው በሐዲስ ምርኮና ዘረፋ ማለት ነው። በዚህ እየካፐቱ ራስን ማዳበር ማለት ነው። እስቲ አንድ ድንቅ ቃል እናስታውስ፣ እንደው ከዚህ ጋር በንጽጽር እንድናየው ማለት ነው። ክርስቶስ ክብር ይግባውና አምላካችን ከተነሳ በኋላ ምን አለ? ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ምን አድርጓቸው ነው ያለው? አሕዛብን እያጠመቃችሁ ደቀ መዛሙርት አድርጓቸው፣ ተከታዮቼ አድርጓቸው አለ ማለት ነው። ሂዱ፣ ይዛችሁ ስትሄዱ ምን ይዛችሁ ሂዱ? ሰላማችሁን ስጧቸው። እምቢ ያለ ቢኖር ግን ሰላማችሁ ይመለስላችኋል። ስትሄዱ ምን ይዛችሁ ሂዱ ነው ያለው? ሰላም። አይደለም ሰይፍ በሰገባው ሊታጠቁ ቀርቶ ጫማ እንኳን አታርጉ ተብለዋል። ሁለት ጫማ አይዝም አረ ይትጹሩ ወርቅ አይደለም የሚለው ወርቅ አትሸከሙ፣ አትያዙ። ወኢብሩር ብርም አትያዙ። አያችሁ፣ አይደለም ዘርፈው በሰው የነሱ ባለሆነ ነገር ሊካብቱና ወንጌልን ሊያስፋፉ ቀርቶ እነሱ እንኳን ወርቅና ብር እንዳትያዙ ተብለዋል። በትርና ጫማን እንኳን እንዳትይዙ ተብለዋል። ለምን? ኃይላቸው ክርስቶስ ስለሆነ። ክርስቶስ ኃይላቸው ሆኖ ሰላማቸው ሆኖ አብሮ ስለሚሄድ እግዚአብሔር በሁሉ የሞላ ስለሆነ ጸጋው ለዓለም ለምድር ለትውልድ ሁሉ የሚተርፍ ስለሆነ ስለማያንስ። በእስልምናው ስናይ ግን ጸጋ የለም፣ ሙሉ አይደለም፣ በምድር ላይም የለም። በእውቀቱ አለ፣ የሆነ ቦታ ቁጭ ብሎ በእውቀቱ አለ ተብሎ ነው የሚታመነው። ከመሐመድ የዘለለ ግን ምንም አይነት ለሌላው የሚሰጠው የሚያገኘው ጸጋ የለም።
ከመሐመድ በስተቀር እሱ የተናገረው ሁሉ የአላህ ቃል ነው ተብሎ ግን ይወሰድለታል። ስለዚህ ከሌሎች ሰዎች እየወሰዱ ከሌሎች ህዝቦች እየወጉ እየዘረፉ አካበቱ፣ አደጉ። ትክክለኛው የእግዚአብሔር ቃል ግን ጫማ እንኳን እንዳታደርጉ ተብሎ ነው የተላኩት። ሂዱና እያጠመቃችሁ ሰላማችሁን ስጧቸው። በዚህ ነው ትክክለኛ እምነት የእግዚአብሔር እምነት የምትታወቀው እንጂ የጦርነት አዋጅን በማወጅ አይደለም። ምን አለ ጌታችን ስለ መጪው ጊዜ ሲናገር? ደጃል ብለው የሚያስቡት በነገራችን ላይ መርማያ ወስን ነው 666 ማለት ነው። ግን ክሊር የሆነ ቪዥን የለት ክሊር የሆነ የተጣራ ትምህርት ግን የለውም እስልምና። ደጃል ላይ ገና ብዙ ይቀራቸዋል። አንዱ የሆነ ደሴት ላይ ታሰረ ነው ብሎ ያምናል። አንዱ የሆነ ሀገር መሪ ነው ብሎ ያምናል። አንዱ እዛው እንዳለ የሚያስብ አለ። አንደኛው ወደፊት የሚወለድ ነው የሚል አለ። አንደኛው ታስሮ ቁጭ ብሎ እየዘለለ ከሰማይና ከምድር መካከል እየዘለለ ቁጭ እስካሁን ታስሮ ነው ያለው የሆነ ዋሻ ውስጥ የሚል አለ። ሁሉም የመሐመድ ቃላቶች ናቸው፣ የተለያዩ ማለት ነው። እንደሰማው ስለነበር የሚያወራው ተመልከቱ። ያኔ ሲመጣ ግን ክርስቶስ ምን አድርጎ አለ? የመጨረሻው ሰዓት ላይ ትጉ እኮ በቃ የተባልነው ትጉ፣ በርቱ፣ በሃይማኖት ጽኑ፣ ይገድሏችኋል፣ ያርዳችኋል ተባልን። ተመልከቱ፣ ይገድሏችኋል፣ ያርዳችኋል ተብለናል። በእስልምናው ስትሄዱ በመጨረሻው ጊዜ መህዲ ይነሳል፣ ሁሉንም ያርዳል፣ ሁሉንም ይገድላል ተባለ። አይቱ ከዛ ፍትህ ያሰፍናል። ሁሉንም አርዶ ገድሎ ፍትህ ያሰፍናል። ጂሃድ ያውጅና ማለት ነው። በክርስትናው ስትመጡ ያርዷችኋል፣ ይገድሏችኋል፣ ጽኑ። ሁሉንም ብታዩት በዚህ ደረጃ ተገላብጦ እኛ ጥሩ ምንለው በእነሱ መጥፎ ተደርጎ ተቀምጦ ታገኙታላችሁ። ይሄንን ግልጽ የሆነ ህሊና መፍረድ ይችላል ማለት ነው። ይቅርታ ካረዘምኩኝ። ሰላም ብያለሁ መዲዬ፣ ናቲ ሰላም ብያለሁ ናት። ደሳሊ የምትለውን ብንሰማ ግን ደስ ይለናል። ከአሁኑ ከተነሱ ርዕሶች ጋር የምትይው ነገር አለ? እኔ ይቅርታ፣ እኔ ከዚህ በላይ መቆየት አልችልም። አመሰግናለሁ። ሀሳብሽን ግለጽ እህታችን። ደስ ይለናል። ሀሳብ ነፃ ወኝና እሺ፣ ታች ከህሊናሽ ጋር ግን ተማከሪበት። ከታች ሆነሽም አዳምጪ። እህት ወንድሞቼ፣ እኔ በእርግጥ የክርስቲያን እምነት ተከታይ ነኝ። ነገር ግን አንድ አስተያየት ልስጥ ትፈቅዱልኛላችሁ? እንዲህ እሺ፣ እህታች ምንድነው አሁን አይታችኋላ ሲነበብ ምን ያህል ስሜቷን እንትን እንዳለ፣ ምክንያቱም ማስረጃ ያለው ነገር እንደሆነ ቁርአን ላይ ያሉ ሐዲሳቶች ላይ ያሉ ገና ብዙ አሉ። በነገራችን ላይ ክርስቶስ በሚያውቀው በጣም ብዙ ነገሮች አሉ። እኛ ክርስቲያኖች መጽሐፍቶቻቸውን ገልጠን እንትን አንልም እንደሚታወቀው ማለት ነው። ይሄም የተጀመረው የራሳችንን ሃይማኖት በመዝለፍ ሲጀምሩ ክርስትና ላይ እንትን ሲሉ እስቲ ቆይ እስልምናቸው ምንድነው የሚለውን ነገር ሲታይ መጽሐፍቶቻቸው በሙሉ የሞት አዋጅ ነው የሚያውጁት። እያንዳንዱ ሲታይ ከመጽሐፍ እኛ ቁርአናቸውን ምን እንደሆነ እንኳን አናውቅም እኮ በነገራችን ላይ። በፊት ወረደ ሲሉን እንኳን ከሰማይ ዱብ ብሎ ወረደን ነው እኛ የምናውቀው በፊት። በቃ ይሄ ዱብ ብሎ ለነብያቸው ተሰጠው አይነት እንደዛ ነበር የምናምነው። ስለ እስልምናው መጠናት ሲጀመር መጽሐፍቶቻቸው ሲታዩ ምናምን የሞት አዋጅ የሚያውጅ መጽሐፍ ሆኖ አገኘ ነው። ጭራሹኑ ጦርነትን ቀስቃሽ ሆኖ አገኘ ነው። እንዴ ሙስሊም ወገኖቼ እወድሃለሁ ሲሉ ይለካስ በውስጣቸው አላህ ያጥፋህ እያሉ እየረገሙኝ ነው እያልኩ ጭራሹኑ ሌላ እንትን ውስጥ ገባን ማለት ነው። ሐዲሳቸው ሲታይ ሌላ ጦርነት ነው የሚያውጀው። ከስብዕና አንፃር እስቲ ነብዩ መሐመድ ምንድናቸው ተብሎ ሲታይ ከሐዲሳቸው ከቁርአናቸው ሲታይ የስብዕናቸው ነገር አይደለም ነብይ ሌላ በፍጹም ልንቀበላቸው ማንችለው ፍጹም የሆነ ስብዕና ያለው ነው። ታዲያ ይሄን ነበር ሙስሊም ወገኖቻችን ኡስታዞች ቆመው ነብያችን ብለው እንትን ሲሉት የነበረው ብለን እንድንል አደረገ።
ስብዕናው ፍጹም መጽሐፍ ላይ የተጻፈው ስብዕናውና ኡስታዞች የሚናገሩለት ገጸ ባህሪ ሰጥተው የሚገልጹት ስብዕናው ፍጹም የተለየ በመጽሐፍ ላይ ያለው ፍጹም ኡስታዞች ከሚገልጹት ሌላ ነው። ስለዚህ እንዴ መጽሐፍ ላይ ያለውንማ በትክክል ማሳየት አለብን። ይህ ስብዕና በኡስታዞች የሚገለጸው አይነት ስብዕና አይደለም ብለን ወንድሞች ተነሱ ማለት ነው። ኡስታዞች ከሚያብራሩት ከሚገልጹት ስብዕና ፍጹም የተለየ ስለሆነ መጽሐፍ ላይ ያለው። ስለዚህ ከጥላቻ አንፃር አይደለም ሙስሊም ወገኖቻችን የኛ አውጥተን እዚህ ጋር እንትን ስንል ሙስሊሞችን ጠልተን አይደለም። ጊዜ ፈጅተን ራሱ የምናወራችሁ በጣም ስለምንወዳችሁ ነው። በነገራችን ላይ በጣም ስለምናከብራችሁ ስለምንወዳችሁ ክርስቶስን እንድታውቁት ስለምንፈልግ ነው። ክርስቶስ በሚያውቀው ማለት ነው። በጣም ስለምንወዳችሁ ነው። ሊያውም እናንተ እንድትድኑ ጊዜ ፈጅተን እያወራን እናንተ ግን እንግደላችሁ እያላችሁ ነው። እናንተ እንድትድኑ መጽሐፋችሁን እየገለጥን ስናሳያችሁ እናንተ ደግሞ እንግደላችሁ እያላችሁ ነው። እንድትድኑ ከመጓጓታችን የተነሳ ማለት ነው። ወደ ክርስቶስ እንድትመጡ ከመጓጓታችን ከመፈለጋችን የተነሳ እናንተ መጣችሁም ቀራችሁም ከኛ እንትን ላይ ምንም የምትቀንሱት ነገር የለም። ሙስሊም ወገኖቻችን ምንም የምትቀንሱት እኔ የራሴን የድህነት መንገድ ፈጽማለሁ እናንተ መጣችሁ አልመጣችሁ እኮ በእኔ በእንትኔ ላይ የሚቀንስ ነገር የለም እኮ አይደል? ግን ይሄንን እውነት የሆነውን ክርስቶስን ሳታውቁት እንዳትሞቱ ስለምንፈልግ ነው። አትሊስት እንደው በቃ አሳውቀናችኋል። ቢያንስ የክርስቶስን ወንጌል የክርስቶስ ኢየሱስን ወንጌል ሰምታችሁታል። ነገ በፍርድ ቀን አልሰማንም እንዳትሉ እናደርጋችኋለን። ቢያንስ አድርገናችኋል ብዬ አምናለሁ። ነገ በክርስቶስ ስለምን አላመናችሁብኝም ተብላችሁ ስትጠየቁ ወንጌል እኔ ጋር አልደረሰም ነበር። ስህተት የሆኑ ትምህርቶችን ሰምቼ ትክክል ማለት እንደነዚህ አይነት ስህተት የሆኑ ነገሮችን አሳይተናችሁ ካላመናችሁ ነገ በክርስቶስ ወንበር ፊት ለፍርድ እንኳን አመቺ ነው የምትሆኑት ማለት ነው። አይ ወንጌል ስላልደረሰኝ ነው፣ አይ በዚህ ምክንያት ነው ብላችሁ ምክንያት የምትደረድሩበት ምንም አይነት ምክንያት የለም። ለምን? ከበቂ በላይ ወንጌል ወደ እናንተ ስለደረሰ፣ የእግዚአብሔር ቃል ወደ እናንተ ስለደረሰ። ይሄው ካስተምሮታችሁ አንፃር ስህተት የሆነውን አስተምሮታችሁን አሳየናችሁ። ከጌታችን ወንጌል ከክርስቶስ ኢየሱስ ወንጌል እውነተኛ ሕይወት የሆነው ክርስቶስን እወቁ ብለን ከመጽሐፍ ቅዱስ አንፃር እያሳየናችሁ ነው። ፍርዱን እናንተ ናችሁ የምትወስዱት። እናንተ ናችሁ ከህሊናችሁ ጋር ተማክራችሁ ውሳኔውን የምትወስዱት። ስለምንወዳችሁ ነው ይሄንን የምናሳያችሁ። ልታውቁ የሚገባው ሙስሊም ወገኖቻችን በጣም ስለምናከብራችሁና ስለምንወዳችሁ። የዚህ ዓለም ገዢ በብልሃት ልክ ቅዱስ ጳውሎስ እንደተናገረው ሰይጣን ራሱን ቀይሮ ወደ ሰዎች መጥቶ ሰዎች ስለሚያስት ማለት ነው የብርሃን መልአክ መስሎ መገለጥ እንደሚችል መጽሐፍ ቅዱሳችን ይነግረናል። ስለዚህ ራሱን ቀይሮ በመልአክ አምሳል መጥቶ ሰዎችን እየገዛ ወደ ጨለማው ዓለም እየወሰደ ያለው ይሄ የዚህ ዓለም ገዢ የተባለው ክፉ መንፈስ ነው። ስለዚህ ከዚህ ክፉ መንፈስ ውጡልን፣ ኑ ወደ ክርስቶስ፣ እውነትም መንገድም ሕይወትም እኔ ነኝ ወዳለው ወደ ክርስቶስ ኑ እያልናችሁ ነው። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔም አሳርፋችኋለሁ አይደል ያለው። ስለዚህ ወደዚህ ሸክማችሁን ኑ ወደ እኔ አሳርፉ ብሎ የነፍስም የስጋም እረፍት ወደ ሆነ ወደ ክርስቶስ ኑልን እያልናችሁ ነው። ኦኬ ክርስቶስ አመናችሁትም አላመናችሁትም እሱ ራሱን የሚከዳ አምላክ አይደለም። እርሱ ብቻውን የታመነ አምላክ ነው። ልክ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቅዱስ ጳውሎስ እንደነገረን አመነውም ከዳነውም እርሱ ራሱን የሚከዳ አምላክ አይደለም፣ ብቻውን የታመነ አምላክ ነው። ማንም ስላመለከው አይደለም አምላክ የሆነው፣ ማንም እውነት ነው ስላለው አይደለም እውነት የሆነው፣ ማንም ሕይወት ነው ስላለው አይደለም ሕይወት የሆነው። እሱ አስቀድሞ ሕይወት ስለሆነ ነው ሕይወት ነው እያልናችሁ ያለ ነው። እሱ አስቀድሞ አምላክ ስለሆነ ነው አምላክ ነው እየመሰከርንለት ያለ ነው እንጂ የኛ ምስክርነት ያጸናው አምላክ አይደለም። እሱ አስቀድሞ አምላክ የሆነ ነው። ስለዚህ ሰው ስላመለከው አይደለም እሱ አምላክ የሚሆነው፣ ግን ወደዚህ አምላክ እንድትቀርቡ ነው እኛ ጊዜያችንን የምንፈጀው። እኛ ከናንተ ጋር አታካራ ለመነጋገር ወይም የናንተን ሃይማኖት ጥላቻ ኖሮብን አይደለም እዚህ ጋር 24 ሰዓት ጊዜ ፈጅተን ቲክቶክ ላይ የምታገኙ። ሁሉም የየራሱ ፊና አለው፣ የየራሱ ስራ አለው። ስራውን ቢያንስ የስራውን ጊዜ ሰውቶ ነው። ጊዜ በጣም ውድ ነው፣ ሊያውም በዚህ በኑሮ ውድነት ማለት ነው። ጊዜውን ሰውቶ ቲክቶክ ላይ ቁጭ ብሎ የእግዚአብሔርን ወንጌል ወደ እናንተ የሚያደርሰው የእስልምናችሁን ትምህርት ወደ እናንተ የሚያደርሰው ይሄው እዚህ ጋር ብሩኬ ስራ ላይ ነው፣ ስራ አለው። ቪኪ ሁሉም እዚህ ጋር ስራ አላቸው። ስራቸውን ግን መስዋዕት አድርገው ነው ወደ እናንተ ጥሪን እያቀረቡላችሁ ያሉት። ለምን? በጣም ስለምንወዳችሁ፣ በጣም ስለምናከብራችሁ፣ ስለምንወዳችሁ ጨለማ ውስጥ ናችሁ ኑልን ወደ ብርሃን እያልናችሁ ነው። እና ከጥላቻ አንፃር አትዩት። እህታችን አሁን
በተቻለሽ መጠን መጽሐፍቶችን አንብቢ፣ እይ፣ ጠይቂ። ይህ ነው ነፃ የሚያወጣው፣ አርነት የሚያወጣው ይህ ስለሆነ ማለት ነው። እሺ ቀጥይ። እሺ አመሰግናለሁ። እኔም እንደ ክርስቲያን አሁን ነው የምሰማው። ምክንያቱም እኛ ቁርአንን የምንመለከተው ከምግባራቸው ስለምንወድ ሙስሊሞች ማለት ሴቶቻቸው ይሸፋፈናሉ፣ የኛም የክርስትና እምነት ይህን ስለሚለን ከምግባር አንጻር ነው የምናውቀው። እነሱም እንደዛ ይመስለኛል። እና ምንድነው ምን የምላቸው፣ አንደኛ እናንተን አመሰግናለሁ፣ ምክንያቱም መረጃ ይዛችሁ ስለምታወሩ ይሄ ባሉባልታ ደረጃ ስላልሆነ ደስተኛ ነኝ። እህት ወንድሞቻችን ደግሞ የሙስሊሞች እህት ወንድሞቻችን ለእግዚአብሔር አንድ ነፍስ ስትመለስ ትልቅ ደስታ ነው በሰማይና አንብቡ እና ወደ አማርኛ ይቀየርልን ብለው ወደ አማርኛ ቀይረው ቢያነቡ ቢማሩ ቢገነዘቡ መልካም ነው ብዬ ነው የማስበው ማለት ነው። የስደደብ ሽሽቅ ምናምን ሳይሆን ህይወት ነው ነፍስ ነውና የዘላለም ህይወት ከዚች ምድር ስለምትበልጥ እኛ ንጹህ ነን ብለን አይደለም። እኔም እዚህ ጋር ክርስቲያን ነኝ ስል እውነት ለመናገር እንደ ክርስቲያን ምግባር ኖሮኝ አይደለም ማውራው፣ ግን እንደምሆንና ያቺ ምግባሬ እንደማስተካከል ግን አውቃለሁኝ። ሶ በምግባር ብቻ ሳይሆን ወይም በመሸፈን ወይም በምናምን ሳይሆን እስኪ ቁርአናችሁን በደንብ አንብቡ። እኛም ክርስቲያኖች እስኪ ራሳችንን መጽሐፍ ቅዱስ በደንብ እንወቅ እንማርበት እና ለነፍሳችን እንዘጋጅ ባይ ነኝ። እችን ብቻ ልናገር ነው የገባሁት። በጣም አመሰግናለሁ። እናንተ ለኛም እያስተማራችሁን ነው አይደለም ለሙስሊሞች ማለት ነው። ለኛ ክርስቲያንን ብለን ለምንቀበልና ወንድማችን ወይ አጎታችን ደግሞ የሚያስተምረው ትልቅ ነገር ነው ከንጽጽሩ ባለፈ ማለት ነው። እነሱን ስብከቱን የኛ ምን ይላል የኛ የሚለውን ደግሞ ጎን ለጎን የምታስተምሩት ነገር በጣም አሪፍ ነው። እግዚአብሔር ይባርካችሁ። ይሄ ነው ለገባሁት። አመሰግናለሁ። እሺ እናመሰግናለን። ያው አጎትነቱ ግን ለኔ ብቻ ነው። ሶሪ። እሺ ያው እግዚአብሔርን ቃል የሚያስተምር ለሁላችንም ነው ብዬ ነው። እሺ አመሰግናለሁ። ኧረ ኦኬ ነው። እሺ እናመሰግናለን። እሺ ሌሎች ሙስሊሞች ካላችሁ ኑ ግቡ፣ መግባት ትችላላችሁ። ናቱ ቃልህ ያሰማልን። ማምሻ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ሰላም ብያለሁ። እንዴት ነሽ? እየተራመድክ ነው። ሁሌ ማይክ ስከፍት እየተራመድክ ነው። ምንድነው የራጆ ራፍ ነው የምትቀራው? ቆይ አንተ እኔ ሲጀምር መቼ ነው እየተራመድክ ያወራሁት? ሁሌ ማይክ ስትከፍት ያ ደጅ ሆኜ ነበር እንዳጋጣሚ እየሰማኋችሁና አይሰማም እንዴ? ድምፅህን አሰማን የምትሉ ትሰማለህ? ኧረ እሺ እህታችን ጥያቄዎች አሉሽ? ሜቢ ክርስትና ላይ የምታነሹ ጥያቄ ካለሽ ጥያቄዎችሽን እንመልስ። እሺ ማማይ በጣም አመሰግናለሁ ሁላችሁንም። ይቅርታ ትንሽ ነርቨስ ሆኜ ነው የወጣሁት። እኔ ከእናንተ እየሰማሁኝ ነው ያለሁት። ማነበውን ቁርአን እያየው ያለሁት አሁን ነው። ብዙ ነገር ማለት አልፈልግም፣ ግን አሁን ሁላችንንም እያነጋገረ ያለው አንድ ነገር ነብያችንን የተናገረበት መንገድ ልክ አይደለም የሚል ነው። እሱን ማረጋገጫ ፈልጋለሁ። በቃ እንድታሳዩኝ ፈልጋለሁ። ማለት ነብያችንን በዚህ ልክ ደፍሮ የተናገረበትስ ምክንያቱ ምንድን ነው? ይሄንን ማሳየት ከቻልሽ ወይ ማሳየት ብቻ ሳይሆን ይሄ ሰዎች ያሉትን ቪዲዮ እያየሁኝ ነው። እሱን ማሳየት ብቻ ሳይሆን ይሄንን ሊል የቻለበትን ነገር ማስረጃ እንድታሳይኝ ይፈልጋለሁ። ምናልባት ሌሎች ክርስቲያኖች እዚህ ጋር ካላችሁ እንድታሳዩኝ ይፈልጋለሁ፣ ማወቅ ፈልጋለሁ። እሺ እህታችን፣ እሺ ለምሳሌ ካነሳቸው ፖይንቶች ውስጥ አጎቴ ታስታውሳለህ አይደለ? ካነሳቸው ፖይንቶች ምንድነው
ታፍራላችሁ የሚል አይነት ንግግርን ተናግሯል። ሌላው ደግሞ አይሻ መሐመድ አይሻን በ9 ዓመቷ ግንኙነት አደረጋት የሚል ሊትራል አማርኛውን ጠርቶ የተናገረበት አለ። ማስረጃ ያለው ነገር ነው። አጎቴ መክፈት ትችላለህ። ሱናን አቢ ዳውድ 21 እችላለሁ። ለእህታችን በደንብ ማስረጃዎችም እናሳያታለን በደስታ። ቁጥሮቹን እየነገርከኝ ቢሆን ደስ ይለኛል። እሺ የመጀመሪያው ሱናን ኢብን መጃ 1876 አክስቴዋ ላውጣልሽ እና ቆያ ከፈትላትና እሷም እያየችው ይኸው ሱናን አቢ ዳውድ 21 ሱናን አቢ ዳውድ 21 አሁን እንደዚህ አይነት እንትኖች ሲመጡ የመጀመሪያ የሚሉሽ አሁን ሱናን አቢ ዳውድ 21 ስትያቸው ዝም ብለው እኮ ዳይፍ የሆነ ሐዲስ እየለቃቀሙ ይሉሻል። አይደለም፣ ይኸው ሳሂህ ነው። ይሄኛውንም አብረሽ ጻፊው እዛው ላይ ሳሂህ ነው ሐዲሱ። ከዛ ምን ይላል? አይሻ ራሷ ነች የተረከችው። የአላህ መልእክተኛ በ7 ዓመቴ ሳለሁ አገባኝ። ይኸው አገባኝ ትላለች። በ7 ዓመቴ ሳለ ናሬተሩ ይሄን የዘገበው ሱሌማን ምን ብሎ ጽፎታል? በ6 ዓመቷ ሳለ ብሎ ጽፎታል። ስለዚህ በ6 ዓመቷ ሳለ አግብቷታል። ከዛ he had intercourse with me when I was 9 years old 9 ዓመቴ ሳለሁ ተገናኘኝ ብላ ይኸው በ9 ዓመቷ ተገናኝቷታል። ይሄንን ስትያቸው አረብኛው እኮ ደኸለ ቢሃ ነው የሚለው ይሉሻል። ከነሚሉሽ ነው የምነግርሽ። ደኸለ ማለት ደግሞ ገቡባት ማለት ነው። ያው ነው ትርጉሙ፣ ሴክስ አደረጉ ማለት ነው። ይሄ እንዴት ነው በምን ታስረዳኛለህ ካልሽኝ ደግሞ በግልጽ በማስረጃ የምሰጥሽ ምንድነው የአራተኛው አያ የቁርአን ላይ ማለት ነው። አራተኛው አያ 23 ማነው አራተኛው ምዕራፍ 23ኛው አያ ላይ በግልጽ ሄደሽ ስታዩ ይሄንን ያስቀምጥልሻል። የዚህም ማብራሪያ ኢብን አባስ ራሱ ደኸለ ማለት በዚህ ኬዝ ያስቀመጡት እዛ ጋሊሞቹ ደኸለም ተባለ ወይም ድሁል ማሲስም ተባለ ሊማስም ተባለ ሴክሹዋል ኢንተርኮርስ ነው ብለው ቁልጭ አርጎ አስቀምጠውታል። እስካሁን ድረስ እንዲህ ብዬ አልተናገርኩም፣ ግን መረዳት ከፈለግሽ እውነታውን በደንብ እንድታውቂው ይሄ ቁልጭ ያለ ማስረጃ ሳይሻለው። አሁን ሁሉም ኡስታዝ እየቀጠፈ ነው ያለው። ምን እያለ ደኸለ እኮ ማለት ገቡባት ነው እንጂ ሴክስ አይደለም ብለው ቁልጭ ያለ ከሐዲስ ማስረጃ ነው ማሳይሽ። ቁልጭ ያለ እኔ ነኝ ያለም አሁን ያ ቃል የምትይው ኡስታዝ ካለ ማውራት እንችላለን። ደኸለ ድሁልም አለ ማሲስም አለ ሊማስም አለ። በዚህ ኬዝ ምንድነው ይለዋል? ሴክሹዋል ኢንተርኮርስ ነው ብለው በግልጽ ያስቀምጡታል ማለት አንድ። አሁን እሱ ስንት ዓመቱ ነበር? 54። እስካሁን አልተናገርኩትም፣ ልናገር። ሌላም ነገር ልንገርሽ። እቤቷ የሄደ አይሻን ይከታተላት ነበር ገና ከ6 ዓመትም በፊት ከ6 ዓመት በፊት ራሱ ይከታተላት ነበር። አይሻን እየሄደ ጠብቁልኝ እያለ ማለት ነው። ላገባ እኔ ነኝ ማገባ ጠብቁልኝ እያለ ይከታተል ነበር በቤቷ እየሄደ ማለት ነው። ሲያገባትስ ምን ነበረ ካልሽኝ ቅድም የሰጠውሽን ማስረጃ እዩ። ሱናን ኢብን መጃ 1876 ያዡ። ይሄንንም ሳሂህ የሆነ ሐዲስ ነው። ሱናን ኢብን መጃ 1876
ይሄ ደግሞ ገና ስትጫወልሽ በ6 ዓመቱ አግብቷት ሊወስዳት ሲል ምን አለች? ጸጉሯ ረገፈ፣ በጣም ታመመች። ይሄ ህመም ደግሞ ራስሽ የጤና ባለሙያዎችን ቼክ አድርገሽ ድረሽበት። ጸጉር የሚረግፈው ምን የሚያደርገው ሰው ምንድነው ብትዩ ኦቨር ስትረስ ነበረባት። ይሄን ራስሽ ቼክ አድርጊው፣ የህመሙ አይነት ምን እንደሆነ ማለት ነው። ለምን የተቀመጠ ማስረጃ ይሄ ነው ተብሎ በእናንተ በሙስሊሞቹ መዛግብት ላይ ስለሌለ ማለት ነው። ስለዚህ መረጃ የሌለብን ላይ እርግጠኛ ሆነን አናወራም። አንቺ ግን ቼክ አድርጊው ፖሲብሊ ምን ሊሆን ይችላል የሚለውን የህመሙን አይነት ማለት ነው። እቺ ልጅ በዛ እድሜ ተድራ በ6 ዓመቷ ጸጉሯ ረገፈ፣ ታመመች። ከዛ በኋላ ልክ ሲሻላት እናቷም ደግሞ ሩማን ማለት ነው ምን ታደርግ ነበር? ኪያራ ምናምን ለማወፈር እሷን ቶሎ እንትን እንድትል በቃ ሰውነቷ እንዲጠገ እንዲሻላት በጣም ትለፋ ነበር። ኪያራ ታበላት ነበር፣ ምግብ ታበራበት፣ ብዙ ሞክራ የተሳካላት ኪያራ ስታበላት ነው አለች ራሷ አይሻ በተናገረችው። ከዛ 9 ዓመቷ ሲሞላ 9 ዓመት መሙላቱ አይደለም ዋናው ነገር እዚህ ጋር የታየው ከህመሟ መሻሉ ብቻ። ታዲያ ሲሻላት የሆነ ጊዜ ላይ እናቷ መጣች ወደሷ። ምን ላይ ሆና ካልሽኝ ሚዛን እየተጫወተች አይሻ ሚዛን እየተጫወተች ልጅ ስለሆነች ሕፃን ስለሆነች ማለት እየተጫወተች ከጓደኞቿ ጋር ያለ እናቴ መጣች አለች። ሱናኒ በመጃ ላይ በደንብ ያስረዳሻል ሐዲሱ ቁልጭ አርጎ ያስቀምጥልሻል። ሱናኒ በመጃ ኪታቡን ከመከፍተው ነው ማስረጃ ክፈትልኝ ካልሽኝ ይሄው ራሱ ኮፒ ያረኩት ነው ሄጄ ከፍተዋለሁ ኪታቡ ላይ ቁጥሩንም ወስደሽ ኡስታዞችን ቼክ ማድረግ ትችያለሽ። ከዛስ ሚዛን ኡርጁሃ ይባላል። ኡርጁሃ ማለት ሚዛን ማለት ነው። እሱ ላይ ቁጭ ብላ እየተጫወተች እያለ መጣች። ከዛ ወሰደቻት። ትደነግጥ ነበረ፣ ልቧ ይመታ ነበረ። የሚገርመው ኢብን ሳድ ደግሞ ኪታብ አልተበቃት ላይ በስነ ስርዓት አስቀምጦታል። እስከሚወስደኝ ድረስ አላውቅም ነበር ትላለች። እኔ በጣም ነው የምታሳዝነኝ። እንደው ጊዜ ነው የምናገረው አይሻ በጣም ታሳዝነኛለች። መሐመድ ይዟት እስኪሄድ ድረስ አታውቅም ነበር መዳሯን ማለት ነው። ኢብን ሳድ ቁልጭ አርጎ አስቀምጦታል። እና ሚዛን ላይ ያለች ወሰደቻት። ትንፋሽ ይቆራረጥ ነበር፣ ደንግጣለች። ከዛ እንዲሁ በውሃ ደበስ አደረገቻት ፊቷን፣ ጸጉሯን ምናምን። ከዛ አስገባቻት። የአንሳር እንትኖች ነበሩ፣ ሴቶች ነበሩ። እነሱ አኳኳሏት። ከዛ በኋላ መጣና ወሰዳት። በጠዋቱ መሐመድ ሲመጣ አየሁታለች። ከዛ በኋላ ለሱ ሰጡኝ ሄድኳለች። ይሄ ሲሆን 9 ዓመቴ ነበር አለች። ግልጽ በሆኑ ሌሎች ሐዲሶች ደግሞ አሻንጉሊት ስትጫወት ለምን ተጫወተች ሲባል ደግሞ ፈታልበሪ በደንብ ያስቀምጠዋል። እንደገና ሐዲሱም ላይ የተቀመጠበት አለ። አሁንም ኡስታዞች አሻንጉሊት እኮ ኃይል መጮቻ ነው ብለው ሊዋሹሽ ይችላሉ። ቁልጭ ብሎ የተቀመጠበት ቃል አለ ሐዲስ ላይ አሻንጉሊት የሚለው ማለት ነው። አሻንጉሊት ተብሎ ማለት ነው። ያ ቁጥሮቹን ተያዝ አጎቴ፣ ቁጥሮቹን ያሽ። አሁን ቅድም አሻንጉሊት ጅዋጅው እየተጫወተች እያለ ነው የወሰዳት ያለውን ሳሂህ ቡኻሪ 3894 ያዥ። እሺ ቁጥሮቹ ኦኬ፣ በደንብ ያዥ። እሺ አጎቴ ቀጥል። እሺ ምናልባት የዚህኛውን የአሻንጉሊቱን ልስጥሽና አንድ በጣም መነሳት ያለበት ነገር አለ። ይሄ ከምንድን ነው የመጣው የሚለውም ማለት ነው። እሱን አሳይሻለሁ። የእንትኑን ብቻ እናስቀድምና አሁን የአሻንጉሊቱን ማለት ነው። እየታየኝ አይደለም። እሺ የከፈትኩት ስለሆነ ለዛ ነው። ኢብን ማጅ 1982 ነው እንግዲህ። እሺ ፋይሉን ልከፍተው ነበር። በቃ ችግር የለም። ኢብን ማጃ 1982 እዚህኛው ላይ ምን ይላል መሰለሽ? ቁርአን ላይ ሁሉ ላይ እዚህ እሺ ምን ይላል መሰለሽ? እኔ ከጓደኞቼ ጋር
እየተጫወትኩ እያለ ትላለች ራሷ አይሻ ማለት ነው። ይኸው I used to play with dolls ሱናኒ በመጃ 1982 ነው። ሳሂህ ነው ሐዲሱ። ምን ትላለች? I used to play በአሻንጉሊት እጫወት ነበር። ከማን ጋር እያለሁ? ከአላህ መልእክተኛ ጋር እያለሁኝ በአሻንጉሊት እጫወት ነበረ። ከዛ ደግሞ ጓደኞቼን እርሱ ምን ይላቸው ነበር? ያመጣቸው ነበር አብረውኝ እንዲጫወቱ በአሻንጉሊት። ይኸው በአሻንጉሊት አብረውኝ እንዲጫወቱ ጓደኞቼን ያመጣቸው ነበር። አሻንጉሊት ይኸው። አረብኛውን ብለው ካሉሽ ደግሞ መተሽ ጠይቂን፣ ፎሎ አድርጊያት፣ ማማዬን ጠይቂያት። ቁልጭ ያለ አረብኛ ቃል አሻንጉሊት የሚለው እናሳይሻለን። ብዙ ጊዜ በአረብኛው ስለሆነ የሚያታሉት ማለት ነው። ይኸው ይሄንንም የተረጎምነው እኛ አይደለንም፣ የእስልምና አሊሞች ናቸው። ስለዚህ ይኸው በአሻንጉሊት ትጫወት ነበር ብላ ቀደም ሚዛን ትጫወት እንደነበር ስትዳር አሳይተንሻል። አሁን ደግሞ ይኸው በአሻንጉሊት ትጫወት ነው። አረብኛውን አንዴ ትንሽ ወደ ኋላ ታደርግልኛለህ? አንዴ እሺ። ስክሪንሾት ላደርገው ፈልጌያለሁ። አንዴ እሺ። ወደ ጎን ላድርግልሽ በሰፊው እንዲገባ ወይስ? አይ በደንብ እንዲገባልሽ። ያው ርዕሱ እንዳይሸፍናት ራቅ ትንሽ። ያው ፈላጊ ከሆነ ላይ በውስጥ ልክልሻለሁ ስክሪንሾቱን። እሺ አድርጌዋለሁ። ከዚህ ጋር ተያይዞ የቁርአን አያውን ላሳይሽ። ቁርአኑ ምን ይላል ስለዚህ የሚለውን early marriage መሐመድ ምን እንደተናገረ ላሳይሽ። እሱም በጣም ግልጽ የሆነ ነገር ነው። ስንት ነበር አያው? ሱራ 65:4 የጠላቅ ሱረቱ ጠላቅ። ስንት? ያ 65:4 መሐመድ እንዴት ነው አይሻን እንትን ያሏት የወሰዷት የሚለውን ጃሚያ ተርሚዲ 3880 እስቲ አይደለም አንበበለን። እሺ ሶስት ሺህ 880 እሺ that Jibril came to the prophet. ጃሚያ ተርሚዲ 3880 ሳሂህ ነው። that Jibril came to the prophet. ያ ጅብሪል ወደ ነብዩ መጣ with her image upon a piece of green silk cloth. የሷ የአይሻ ስዕል በአረንጓዴ ሐር ልብስ ላይ ወይም ጨርቅ ላይ ይዞ ማለት ነው። የሷን ስዕል በሐር ጨርቅ ላይ ይዞ መጣ ይላል። እንግዲህ ስለ ስዕል አንቺው አስቢበት፣ ርዕሳችን ስላልሆነ አንገባ። ስዕልን ሰው ላይ በጨርቅ ላይ ምናምን ማለት ነው። and he said ምን አለ ይላል? this is your wife in the world. ይሄ በዓለም ያለችው ምን ነች? በዓለም ያለችው ሚስትህ ነች። እንዲሁም በሚመጣውም ዓለም በጀነት ሚስትህ ነች፣ በምድርም ሚስትህ ነች ብሎ አሳየው ይላል። በደንብ አስተውይ እህታችን። ጅብሪል የአይሻን ስዕል በአረንጓዴ ምስል አድርጎ ለነብዩ ይዞለት መጣና ምን አለው? ህፃን ናት፣ የ6 ዓመት ህፃን ልጅ ማለት ነው። እቺ በአኼራም በዱንያ ሚስትህ ናት አለውና ይሄንን ራእይ ይሄንን ህልም ካየ በኋላ መሐመድ ወዴት ሄደ የሚለውን ሰሒህ ቡኻሪ 5081ን አንብበልና አጎቴ
ይህንን ራእይ ካየ በኋላ መሐመድ ቀጥታ የሄደው ወዴት ነው የሚለው አምስት ሺህ 81 እሺ ባቡ የኒካ ባብ ነው። አዎ እሺ ያው ሳሂህ አልቡኻሪ ያው ቡኻሪ እንደሚታወቀው ሁሉም ሳሂህ ነው። ያው the prophet asked Abu Bakr ነብዩ አቡበከርን ጠየቋት። ምን የጠየቁት? ምንን የጠየቁት? የአይሻ ልጅ ለጋብቻ ጠየቁት። የአይሻ ልጅ ለጋብቻ ጠየቁት። አቡበከር ምን አለ? ወንድምህ እኮ ነኝ፣ ግን እችኛዋን በደንብ ያታች ግን ባት ይላል but I am your brother ወንድምህ እኮ ነኝ፣ ነገር ግን ወንድምህ እኮ ነኝ ሲለው መሐመድ ምን ይለዋል? አይ አንተማ በአላህ ሃይማኖት ወይም በእስልምና ወንድሜ ነህ እና በመጽሐፉ በቁርአን ደረጃ ወንድሜ ነህ ግን ይላል። ይኸው መሐመድ ራሱ ግን አይሻ ደግሞ እኔ ላገባት የተፈቀደች ነች አለ ማለት ነው። ያ ማለት ቀደም አክስቴ ያመጣችልሽ ለምንድን ነው በጨርቁ ላይ አምጥቶ ጅብሪል ስላሳየኝ እኔ ማገባት ነች የኔ ነች ብሎ ተናገረው ማለት ነው። አው ወንድምህ ነኝ በእስልምና ግን ለኔ የተፈቀደች ነች። ደንብ ልታስተው የሚገባው እህታችን ቀጥታ መሐመድ ራእይ አየ። ጅብሪል መጣና እቺ ሚስት ናት በአኺራም በዱንያም አለው የ6 ዓመት ህፃን ልጅን። እዛ መሐመድ ቀጥታ ሄደው ወዴት ነው? ወደ አይሻ አባት ወደ አቡበከር ጋር ሄደና ልጅህን ለጋብቻ ፈልጋታለሁ አለው። የአይሻ አባት በጣም ከመደንገጡ የተነሳ ነብዩ ሆይ አንተ እኮ ወንድም እኔ እኮ ወንድምህ ነኝ አለው። ማለት ይሄ ነገር አስደንግጦታል። ከንግግሩ የምታየው ምንድነው? እኔ እኮ ወንድምህ ነኝ። ከዛስ ከነብዩ መልስ ደግሞ የምታየው ምንድነው? አዎ በአላህ ሃይማኖትና በአላህ በመጽሐፍ አዎ ወንድሜ ነህ፣ ግን እሷ አላገባ ለኔ የተፈቀደች ናት ነው ያለው። ለምንድነው እንደዚህ ያለው ከተባለ ሱረቱል አህዛብ ቁጥር 52 ላይ የፈለካትን ሴት ብታስጠጋ ብታርቅ በአንተ ላይ ኃጢያት የለብህም። እዛው ቁጥር 51 ላይ ምንድነው የሚለው? ያመነች ሴት ነፍሷን ራሷን ለነብዩ አሳልፋ ብትሰጥ ለእርሱ የተፈቀደች ናት ይላል። ስለዚህ ለኔ የተፈቀደች ናት ያለው መሐመድ ለምንድነው? መጽሐፉ አላህ ለኔ አግባብ ብሎ ፈቅዶልኛል። አባትየው ፈቃደኛ እንዳልሆነ ግልጽ ነው። ለኔ እኮ ወንድሜ ነህ ብሎ ደንግጦ ሲናገረው ምን አለ? በአላህ መጽሐፍና በሃይማኖት ወንድሜ ነህ፣ ግን እሷ ለኔ የተፈቀደች ናት አለ። ለምን? ወረደልኝ ባለው አንቀጽ የፈለካትን ሴት ብታስጠጋ ብታርቅ በአንተ ላይ ኃጢያት የለብህም ተብያለሁ ብሎ ስለሚያምን ማለት ነው። ያመነች ሴት ነፍሷን ራሷን ለነብዩ አሳልፋ ብትሰጥ ለእርሱ የተፈቀደች ናት ተብሎ ስለሚታመን ስለዚህ ለኔ የተፈቀደች ናት አለ። ይሄው የኔ አንቀጽ ወርዶልኛል። ነብዩ ይሄው ከአምላክ ከአላህ የወረደልኝ አንቀጽ አለ። የፈለኳትን ሴት ማግባት ስለምችል ነው። መልሱ ምንድነው? ለኔ የተፈቀደች ናት። አባትየው ፈቃደኛ እንዳልሆነ ግልጽ ነው። ቀደም እንዳሳየንሽ ሰሂህ አልቡኻሪ 3894 ላይ ጅዋጅዌ የተጫወተች እያለ እናቷ ኡም ሄዳ ጠራቻት። ለምን እንደተጠራች እንኳን አታውቅም። ሐዲሱ ላይ እናቴ ለምን እንደምትፈልገኝ ሳላውቅ ለምን እንደጠራችኝ ሳላውቅ ነው የምትለው። እየተጫወተች እያለ ጠራቻት። ወደ እናቷ ሄደች። ለምን እንደተጠራች አላወቀችም። እናቷም እጇን ይዛ እያሮጠቻት ወደ ቤት ወሰደቻት። ትንፋሿን እንኳን መተንፈስ አትችልም ነበር። እናም ውሃ ሰጠችኝ፣ ትንፋሽ መተንፈስ አልቻልኩም ነበር ነው የምትለው። ከዛስ ወዴት ወሰደቻት? ወደ አንሷሪ ሴቶች ወሰደቻት። እነዛ አንሷሪ ሴቶች አስተካከሏት። እኩለ ቀን ላይ ነብዩ መጡ። እናቴም አሳልፋ ሰጠችኝ ለነብዩ ነው የምትለው። ያኔ የ9 ዓመት ልጅ ነበርኩኝ ነው የምትለው። ኦኬ እኩለ ቀን ላይ እናቴ አሳልፋ ሰጠችኝ ስትል ራሱ ፈቃደኛ እንዳልሆነ ይገልጽ ነው። አሳልፋ ሰጠችኝ ለምን እንደጠራችኝ ሳላውቅ ወደ እናቴ ሄድኩ ነው የምትለው። እናቷ ከጅዋጅዌ ላይ ስጠራት እናቷ ለምን እንደጠራቻት አታውቅም። ብታቅ ኖሮም የምትሄድ አልነበረችም ማለት ነው። ከንግግሯ የምታየው ሳላውቅ ቅድም ያነበበልሽ ሐዲስ አጎቴ በነብዩ ቤት ሆና እንኳን ጅዋጅዌ ትጫወት ነበረ። አይሻ በነብዩ ቤት ሆና ሰሒህ ቡኻሪ 61:30 ላይ እንደነገረሽ በነብዩ ፊት ከአሻንጉሊት ጋር እጫወት ነበር፣ ከሴት ጓደኞች ጋር አብረውኝ ይጫወቱ ነበር። የአላህ መልእክተኛ ሲገቡ ራሳቸውን ይደብቁ ነበር። ልክ መሐመድ ሲመጣ እነዛ አብረዋት የሚጫወቱት አሻንጉሊት የሚጫወቱት ጓደኞቿ ይደበቁ ነበር።
ነገር ግን ነብዩ ጠሯቸውና አብረውኝ ይጫወቱ ነበር። በአሻንጉሊት መጫወት የተከለከለ ነው። ነገር ግን በዚያን ጊዜ ለአይሻ ይፈቀድላት ነበር። ለምን? ትንሽ ልጅ ነበረች፣ ለአቅመ ሔዋን አልደረሰችም። ፈትሐ አልባሪ ጥራዝ 13 ገጽ 143 ላይም እንደዛው ያስቀምጠዋል። እዛው ጋር ጠቅሶ ማለት ነው። ፈትሐ አልባሪ የቱ ጋር እንደሚያስቀምጥ እዛው ሐዲሱ ላይ እዚህ ጋር አሁን የምታዩ ለአቅመ ሔዋን ያልደረሰች ኢቭን አገባች ተብላ የተወሰደች ሴት በቤት ውስጥ አሻንጉሊት የምትጫወት ለአቅመ ሔዋን አለመድረሷን ይነግረናል። ይሄንን ስናሳይሽ ግን ይሄንን ነገር ለምሳሌ ነብዩ ፋጢማን ተጠይቆ ነበረ ጋብቻ አቡበከርና ዑመር የጋብቻ ጥያቄ ጠይቀውት ነበረ ፋጢማ እንዳርልን ብለው። ያን ጊዜ ምን ብሎ ነው የመለሰው? እሱ ልጄ ለአቅመ ሔዋን አልደረሰችም ብሎ ነበር የመለሰው። ሱናን አናሳይ 32:21ን አንብብላት አጎቴ ከቻልክ። አብደላ ቢን ቡረይዳ የዘገበው ሐዲስ ነው። አባቱ እንዲህ አለ፣ አቡበከርና ዑመር አላህ መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ ይላል። ነገር ግን የአላህ መልእክተኛ ምንድነው ያሉት? ልጅ ናት አልደረሰችም ብለው ነው የመለሱት። ልጅ ናት። ከዛም አሊ ያገባት ስትደርስ ማለት ነው። እንግዲህ አስቢ፣ ነብዩ የሱን ልጅ ላግባ ብለው ሲጠይቁት ገና አልደረሰችም ለአቅመ ሔዋን ብሎ መልሶ እሱ ግን የወሰደው ገና ለአቅመ ሔዋን ያልደረሰች በአሻንጉሊት የምትጫወት ህፃን ልጅን ነው የወሰደው። በሱ ላይ ሊደረግ በሱ ልጅ ላይ ሊደረግ የማይፈልገውን ነገር በሰው ልጅ ላይ አድርጓል። ለምሳሌ የሰው ልጅን ገና ለአቅመ ሔዋን አልደረሰችም። ይሄው እስላማዊ ዘገባዎች ማስረጃ የምናመጣው ከናንተው ነው። ለአቅመ ሔዋን ያልደረሰችም ብለው የሚያስቀምጡት አይደለም። አንስትሬሽን ልታይ አልደረሰችም፣ ገና አሻንጉሊት የምትጫወት ናት። የሱን ልጅ ግን ሲጠየቅ ፋጢማ እንዳርልኝ ብለው አቡበከርና ዑመር ሲጠይቁት ግን ገና ለአቅመ ሔዋን አልደረሰችም ብሎ ነው የመለሰው ፋጢማን። የሆነ ኡስታዝ አለ በዛ ሰዓት አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ ፋጢማ 18 ዓመቷ ነበር ይላሉ። እንግዲህ በ18 ዓመቷ አልደረሰችም ካለ እሱ የ6 ዓመት ህፃን ልጅን ደርሳለች ብሎ ከወሰደ እንዴት ነው ለሞራል ራሱ ይሄንን አካል ትክክለኛ ነው ብዬ ልቀበለው የምችለው? እንዴት 18 ዓመት ልጅን አልደረሰችም ብሎ የ6 ዓመት ልጅን ደርሳለች ብሎ የወሰደን አካል ማለት ነው። እና አሁን ሱራ ሐዲሱን አንብብላትና አሁን የጠቀስኩትን ሱናን አናሳይ 32:21ን ወደ ቁርአኑ ተዋጎት። አይ በቃ እኔ በቃኝ፣ ሌላ ሰው አስገቡ። እኔ በቃኝ። ቁርአኑን ብቻ እህታችን እናሳይሽ። ጠይቄ የነገራችሁኝን ጠይቄ እመጣለሁ። ደግሜ ስመጣ አስገብኝ የማማይ። እሺ በርቺ፣ ጌታ ይርዳሽ። አሜን። በዚሁ ይመላል ግን እንትን እንዳልል ይመላለሱ እንደነበር ላሳያችሁ። ይመላለስ ነበር መሐመድ አይሻ ቤት ቀድሞ ቤታቸው እየተመላለሰ እንዴት ነች ደህና ነች ወይ እያለ ቼክ እያደረገ ነበር የሚሄደው። እሺ ላሳያችሁ እንትኑ እሺ እንዴት ነበር ሶሪ እዚህ ጋር አይደለም። መጀመሪያ ቤቴ እየመጣ ይመላለስ ነበረ። አቡበከር ጓደኛው ነው። ስለዚህ እየመጣ ቼክ ያደርገኝ ነበር በየጊዜው። እናቴ ስትቆጣኝም አትቆጧት እያለ ተንከባከቡልኝ እስከ ወስዳት ድረስ እያለ ይል ነበር። ስለዚህ አይሻን መሐመድ የተመኛት በ6 ዓመቷ ሞልቶ አይደለም፣ ገና ከዛ በፊት ነው ገና ተንከባከቡልኝ ጠብቁልኝ እያለ አስቀድሞም ገና ከ6 ዓመት በፊት እያለችም ተመኝቷት ነበር። አንድ በጣም የሚያስገርመኝ ነገር አለ እዚህ ጋር። ምክንያቱን ሲያስቀምጥ ለምንድን ነው እሷ አይሻ ለእርሱ በጣም የተወደደች የሆነችውን ምክንያት ሲያስቀምጥ፣ አንደኛው ምክንያት ምን መሰላችሁ? አይሻ ከከድጃ ጋር ትመሳሰላለች ይላል። ከድጃ ካላት ኳሊቲ ጋር የሚመሳሰል ኳሊቲ አላት ይላል።
ምን እንደሆነ እናንተ ገምቱ። ምክንያቱም ከድጃ የምትታወቀው በሀብቷ ነው። ስታገባውም በነገራችን ላይ በዚሁ እናንሳው እንጂ ስታገባውም አባቷን አስክራን ያገባችው። ይሄ ግልጽ የሆነ መረጃ አለ። ግልጽ የሆነ ጠበሪ ላይ በግልጽ የተቀመጠ ነው። ቮሊዩም 6 ላይ አለ። ምንድነው ያደረገችው? ከድጃ አባቷን አሰከረች። መሐመድን ቤቷ ጠራችው። ያውም ቤቷ ጠርታ ነው ያሰከረችው በወይን። መሐመድን ቤቷ ጠራችው። አባቷን የጋብቻ ልብስ አልብሳ ልክ እንደ ዳረ ነገር ማለት ነው። ሽቶ ነፍታ ለሰርግ የሚደረገውን ስርዓት አድርጋ ከዛ ጠዋት ሲነሳ ምንድነው ያደረኩት? ይሄ ልብስ ምንድነው? ይሄ ሽቶ ምንድነው? ይሄ ስጋ ምንድነው አለ። አይ በቃ ለመሐመድ እኮ ዳርከኝ አለችው። ኧረ እኔ ይሄን አላረግም፣ እኔ ይሄን አላደርግም፣ አይሆንም እያለ ቀወጠው ማለት ነው። አላመነም አባትየው። በዚህ የተዳረች ነች። ለምሳሌ እቺ ሴት የምትታወቀው በጣም ባለሀብት በመሆኗ። አሁን ስንመለስ አባቷ እጅግ በጣም ባለሀብት ነው አባቷ። ልክ አሁን መመሳሰል ማለት ነው። ከድጃ ስታገባው ራሱ 40 ዓመቷ ነበር። አሁን ደግሞ አይሻ ገና ከ6 ዓመት እንኳን ያነሰች እያለች እንዴት ነው ሰው መመሳሰል? ተመሳሳይ ኳሊቲ አላቸው። ከድጃ ጋር የምትፈልገውን ነገር አይሻ ጋር አለ ተብሎ እንዴት ይባላል? የ40 ምናምን ዓመት ባይዞ አብሮ የኖሩበትን ስታስቡት እኮ ከዛ በላይ ነው። ከዛ በላይ ነው። ምክንያቱም እሱ ሲያገባት 50 ምናምን ነበር ኦልሞስት፣ እሱ ደግሞ ሲያገባ 20 ምናምን ዓመቱ ነበር። ስታስቡት የ30 ዓመት። ስለዚህ እንዴት ነው አንድ ሰው የ60 ምናምን ዓመትን ሰው ከ6 ዓመት ከምታነሳው ጋር ኳሊቲዋ ተቀራራቢ ነው የሚለው? ኳሊቲው ይመሳሰላል አለ አባትየው። ይሄኛውም የአይሻ አባት አቡበከር በጣም ታዋቂና ሀብታም ነጋዴ ነው። እንግዲህ ምን እንደሚመሳሰል እናንተ ድረሱበት። ይከታተለኝ ነበር ትላለች ማለት ነው። እየመጣ ስትዳርም አታውቅም ነበር፣ ምንም አላውቅም ነበር ትላለች። ፈቃድ እንኳን አልተጠየቀም። ሌላ አንድ በጣም ክሪቲካል ፖይንት እዚህ ጋር ማንሳት ያለብን ነገር አለ። እሱ ምንድነው? ራሱ መሐመድ የተናገረው አለ በሐዲስ ላይ ሌላ ሰው የጠየቀውን ሌላ ሰው ለትዳር ያጨውን መጠየቅ ትክክል አይደለም የሚል እንትን አስቀምጧል። ይሄ መጀመሪያ በእስልምና ውስጥ አልነበረም። ምክንያቱም ምን ይመስላችኋል? እስቲ መጀመሪያ ላይ አልነበረም ይሄ። ከዛ ግን ተጨመረ። ያው ባልተገለጠለት ነገር ከአይሁድና ከክርስቲያን ህጎችን በሐዲስ በግልጽ የተቀመጠ ነው ይወስዳል። ኮፒ አርግ ተብሏል ከአይሁድና ከክርስቲያን ህጎች ማለት ነው። አስቀድሞ ግን ይሄ ህግ አልነበረም። በጣም የሚያስገርመውን ነገር ልንገራችሁ። አይሻ ለሌላ ሰው የታጨች ስለነበረች ነበረች። ለሌላ ወንድማችሁ ያጫትን አትጠይቁ የተባለውን ግን እርሱ አፍርሶ አይሻን ጠየቀ ማለት ነው። ከሌላ ሰው ከታጨችበት ላይ ነው ነጥቆ እርሱ ደግሞ ያገባት ማለት ነው። ስለዚህ አቡበከር በቃ አማራጭ ስለሌለው የዛኛውን ሰውዬ ላንሳ አለና አነሳ። ከዛ በኋላ ለመሐመድ ዳራት ማለት ነው። ሰላም ኩን ፈየኩን። ለሌላ ሰው የታጨችበት መረጃ አለክ? ሌላ ሰው የታጨችበት መረጃ አለክ? መረጃ ካለ ደግሞም ኸዲጃ ረሱል ሰለላሁ ዐለይሂ ወሰለም ስታገባ በሽቶ አባቷን ቀብታታላ ምናምን የሆነ ሙሉ መረጃ አላችሁ? አለናው እናሳይሽ እህታችን። አሳይ። እሺ ሚውት አድርገሽ አዳምጭን፣ ተከታታይን በደንብ ቁልጭ አድርገን እናሳይሻለን። ኪታብ አተበቀር ሐዲስ ማን ነው? ኪታብ ነው፣ የሲራ ነው፣ የኢብን ሰዓድ ማለት ነው። ኪታቡ ማን ነው የጻፈው? ኢብን ሰዓድ ነው የጻፈው። ኢብን ሰዓድ በጣም ይታወቃል። ከሱ ነው ሲጀመር አብዛኞቹ ታሪኮች የሚወሰዱት። ኪታብ አተበቃት አልኸቢር ይባላል። ኪታብ አተበቃ መጀመሪያ ሰሂህ የሆነ ኪታብ ይዛችሁ ቅረቡ።
መጀመሪያ ቡሃሪ አቅርብ ኪታብ ታውቂያለሽ? አሁን እኮ ካስተያየቱ ታችን ዝም ብሎ ኪታብ ታውቂያለሽ? ሲራ የሚጻፍበት የነብዩ የህይወት ታሪክ የሚጻፍበት ለምሳሌ የነ ኢብን ኢስሐቅ አጠበሪ እነዚህ እናንተ አጁ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ለማዋረድ የምትጽፉ ጽሁፍ ነው እንጂ ሰሂህ የሆነ ኪታብ ካላችሁ የነብዩ ሲራ ምን ያላል ምንጽፈው? የነብዩ ሲራን የት ነው የምታገኙ? እስቲ የት ቦታ ነው እስቲ የነብዩ ሲራን የምታገኙ? ጠቁሚን እስቲ የሆነ መጽሐፍ የት ነው የምናገኘው የነብዩ ሲራ? መጀመሪያ ካወላለድ እስከ አስተዳደጋቸው ቆይ አንዴ ካወላለድ እስከ አስተዳደጋቸው የሚጠቁመን መጽሐፍ ምን ይባላል? እስቲ ንገሪኝ። የነብዩን ሲራ የሚነግረን ታውቂያለሽ እኮ ማጣቂ ከሆነ እኮ መጽሐፉ ይሄው ሊከፈትልሽ ነው። ለምሳሌ ኢብኑ ኢስሐቅን አሁን ከፍተን ነብዩ 3 ዓመት ህፃን ልጅን እንደተመኘ ሁላ ሳይሻለው ችግር የለብኝም። ይሄ የራሳችሁ መጽሐፍ ነው። የነብዩን የህይወት ታሪክ የጻፉት ዑለማዎቻችሁ ማለት ነው። ሷሃቦች ይቅርታና ስታስተምሩ አሁን መረጃ ብለሽ ነው እኛ ቤት አስተያየቱን በኋላ እናቴ መረጃ ብለሻል። መረጃው ይሄው ሊከፈትልሽ ነው። እስኪ ልክ የቀድሟ ብልሃተኛዋ ልጅ ስክሪንሻት አድርጋ እስቲ የሰጣችሁኝ ማስረጃ ብላ ይዛ አንቺም ስክሪንሻት አድርገሽ የትኛው መጽሐፍ ነው በየትኛው ቮሊዩም ላይ ነው የሚገኘው ብለሽ ይዘሽ ሄደሽ ጠይቂያለሽ። ኦኬ መጽሐፉን ማታቂ ከሆነ ከኛ አይደለም ችግሩ ካንቺ እንጂ ያንቺ አለማንበብ ችግር ነው የሚሆነው። አሁን መረጃ ጠይቀሻል። አጎቴ ይቀጥልልሽ። ቀጥል አጎቴ። እሺታችን ስለዚህ ያዥና በግልጽ የተዳረች ማን ነው ቀድማ ለሰው የታጨች መሆኗን በግልጽ ታገኛለሽ። ኪታብ አተበቃት ሌላም እጨምርልሻለሁ። በነገርሽ ላይ ቮሊዩም 7 በይና ቮሊዩም 7 የራሷ የአይሻ ምዕራፍ አላት። አንድ ያዢ። ሁለተኛ ሌላም ማመጣልሽ ይኖራል፣ ግን ቆይ ይሄ ይበቃል። ለኢብን ሰዓድ ይበቃናል አሁን። ከዛ በኋላ ቅድም የሂስትሪ ኦፍ አጠበሪ በይና ሂስትሪ ኦፍ አጠበሪ ቮሊዩም 6 ወይም 6ኛው ቮሊዩም ማለት ነው። ይግልኛለሽ ኮሜንት ዝጊ። ችግር የለውም ዘጋልሻለሁ። ቆይ ልዝጋልሽ። ኮፒ ሊንክ አድርጉ ጋይስ። እሺ ቮሊዩም 6 በይና እንዳሳይሽ በዚሁ ያኛው እንኳን ቀላል ኦሬዲ ያስገባናት ስለሆነ እቺኛዋን እንመልከታት ሰፊ ነገሮችም ስለምናነሳባት። እሺ እሺ ገጿን ላውጣት ብዬ ነው ሶሪ። እሺ ያው ከዚህ ጀምሮ ታገኘዋለሽ። ከየት ጀምሮ መሰለሽ? ከ48 ጀምረሽ በደንብ ታገኘዋለሽ። ያው እንዴት ስለርሱ እንደሰማች ከዛ በኋላ ደግሞ ያው ገጽ 48 ላይ እንደቀጠረችው እና ታሰራው እንደነበረ በደንብ ያትታል። እሷ ደግሞ በደንብ አጉላልኝ፣ በደንብ አጉላል። መጀመሪያ አጉላው በደንብ ኸዲጃን አስከራ ምናምን አታላ በእንቅልፍ አስተኝታ ምናምን የሚለውን እሱ በደንብ አጉላልኝ። እሺ ይኸው አልዋቂዲ እንደዘገበው ምን አደረገች? They also say that Khadija sent a message to the messenger of God inviting him to take her. እንዲያገባት ጠየቀችው። ይኸው ግልጽ ማለት ይታያል። ከዛስ ሚኒንግ ይለና ይኸው to take her ማለት meaning that they should marry። ይኸው ከዛስ she was a highly respected በጣም የተከበረች ከአጠቃላይ ከቁረይሽ ሴቶች ሁሉም ሰው የሚጓጓላት ባለሀብት ዝና ያላት ብር ያላት ነበረች። ይኸው መኒን መቼም ብዙ ሰው ያውቃል። ይኸው ማች መኒ ባለሀብት በጣም ባለሀብት ናት። አይዋን ከዛ ምን አረገች መሰለሽ? she called her father to her house
አባቷን ወደ ቤቷ ጠራችው። ከዛስ piled him with wine በወይን ምን አረገችው? ሞላችው። እስኪ ጠግብ ድረስ አጠጣችው ማለት ነው። piled ማለት ማን ነው? plead ማለት piled ሳይሆን ሶሪ plead ነው የሚለው። ስለዚህ በወይን በደንብ አጠጣችው። ከዛ መናገር ይችላል። እዚህ ላይ መናገር ይችላል። ረሱል ሰለላሁ ዐለይሂ ወሰለም ለማግባት ግዴታ የተገደደችበት ዋናው ምክንያት ያኔ ንግድ እሷ ጋር ተቀጥረው ንግድ ይሰሩ ነበር። ማስረጃውን ላሳይሻ። አሳየኝ ብለሽ አይደል? ቆይ ትቀጥያለሽ። ከዛ እሺ እታችን እሺ ይኸውልሽ ምን ይላል? ከዛስ ካጠጣች ምን እስኪል ድረስ አጠጣችው? until he was drunk እስኪ ሰክር ድረስ። በነገራችን ላይ ስንናገር ማስረጃ በጣም እንጠነቀቃለን ስናብራራ። ለምን አቅርቡ ብንባል ኤግዛክትሊ የምናቀርበውን ነው የምናወራው። አይሽ እስኪ ሰክር ድረስ አጠጣችው፣ በወይን አሰከረችው። ከዛስ ላማረደች፣ ለጋብቻ እንደሚደረገው። ከዛስ anointed him with perfume ሽቶንም ጠይቀሽ ነበር። ይኸው ሽቶ ነሰነሰችበት። ከዛስ and clothed him a striped robe ለጋብቻ የሚደረገውን ይሄ መስመር ያለውን ልብስ ካባ ነገር አለበሰችው። ቃል በቃል የተናገርኩት ይኸው ቁልጭ ብሎ አለልሽ። ከዛስ then sent for the messenger of God ከዛ ወደ መሐመድ መልእክት ላከች እንዲመጣ። ከዛ እሱ ከአጎቱ ጋር እንዲመጣ በላከችው መሰረት መጣ። ሲመጣ አባቷ ሰክሮ አጋባት። ይኸው her father married him to her። ከዛስ when her father recovered from his intoxication አባቷ ስካር ሲለቀው ከስካሩ ሲነጻ ጧት ላይ ማለት ነው ምን አለ? what is this meat ይሄ ስጋ ምንድነው? ይሄ ሽቶ ምንድነው? ይኸው this perfume and this garment ይሄስ ጨርቅ የጋብቻ ልብስ ካባው ምንድነው? እሷ ምን አለችው? you have married me to Muhammad bin Abdullah ለአብዱላህ ልጅ መሐመድ ድረኸኛል አለችው። I have not done so እኔ ይሄን አላደረኩም አለ። ድጋሚስ ምን ይላል? would I do this እኔ ይሄን አደርጋለሁ። ስንት የመካ ሰዎች ትላልቅ የሚባሉ ሰዎች ለጋብቻ ሲጠይቁኝ ያንቺን ሲጠይቁኝ እምቢ ብዬ ስንት ትላልቅ ይኸው ከሁሉ በላይ የሆኑ greatest men of መካ ከመካ አሉ የሚባሉ ትልልቅ ሰዎች ያንቺን ለጋብቻ ጠይቀውኝ እምቢ ብዬ እንዴት ይሄን አደርጋለሁ እኔና አላደርግም አለ። እሺ ይሄው በግልጽ ተቀምጧል። ከዛ በኋላ ወሰዳት ማለት ነው። ማን ነው ገባ ማለት ነው። አለቀ ገባ ማለት ነው። ይሄው አልጣባሪ ዘግቦታል። አንድ አሁን ቀደም ካልኩት ሐሳብ እታችን ቀደም ካልኩት አንድ ከራስ የተናገሩት ነገር አለ። ሸበካዬ ደካማ ስለሆነ ያስወርደኛል። እሱን ችግር የለም ራሴን ማጥንቼ ጠይቄ ምሁት ጋር ገብቼ እመጣለሁ። ግን እኛ ጋር ንጽጽር ሲሰሩ ሁሱም ማንኛውም ሰው ንጽጽር ሲሰሩ ስለ ሙስሊም አጸያፊነት ነገር ለጥፈው ወይንም እንትን ብሎ አይሰሩም። አሁን ቆይ ቀጥታ ዳይሬክትሊ የኛን ሃይማኖት ወይንም የራሳችን ሃይማኖት አስተምረው ወደ ይሰማል። አሁን መረጃ ብለሻል። ማስረጃውን ያጂ ምዕራፉን ቆይ አንዴ አስተያየቱን በኋላ መረጃ ብለሽናል። የስታወሩ የነበረውን ማስረጃ ዋሽታችኋል አልሽ እንደመጀመሪያ። ከዛን ተከፈተ ተነበበልሽ። ያጂ መጽሐፉን ስም ቮሊዩሙ ስንት ላይ ነው ምዕራፉ ማለት ፔጁ ይዘሽ ሄደሽ ይሄው እንዲህ ብለሽ ጠይቂያቸው። አስተያየቱን እናመሰግናለን። እኛ ይሄው የመሐመድ ተግባር አያሳፍርምን የሚል ርዕስ የጻፍነው ታሪኮቹን እያሳየን ነው። አሁን ራስሽ ምንም አይነት ሐሳብ አልሰጠሽበትም። አሳዩን አልሽን ነብዩ መሐመድን እንዴት ከዲጃ አባቷን አስክራ እንዳገባችሁ ይሄው ማስረጃ አሳየንሽ። ቅድም መሐመድ እንዴት አድርጎ ስለዚህ ርዕሳችን ስብዕናውን የሚገልጹ ነገሮችን እያሳየን እኔ አይደለሁም የታደረኩሽ ግን አስተያየት አንቀበልም ነው። አስተያየት በቅቶናል። በጣም አስተያየት ተቀብለናል። ቴንኪው። ሌላ ማስረጃ ትፈልጊያለሽ? ኸዲጃ መጀመሪያ እንደዛ ሀይር ጋር አይደለም ያገባችው። መጀመሪያ መጽሐፍ ገልጠና ነበብን እኮ መጀመሪያ ኸዲጃ በእንደዚህ አይነት መልኩ አይደለም
ያው መጽሐፍ ዋሻ ጠይብ እናንተ ይሄ መጽሐፍ እኮ ምን አሁን እኮ አላቅም ብለሻል አይደለ? ነው አይደለም የሚለውን ሄደሽ ቼክ ስታደርጊ አይደል? ሚውት አታርጂ። ልመልስ ቤት ይገባል። ልመልስ ሌላ ሰው እናስገባል። ሌላ ተረኛ ልመልስ ነው። የሚያውቁ ሰዎች ይምጡ እያልሽን ምንድን ነው የምትመልሽልን? እኔ አላቅም የሚያውቁ ሰዎችን ጠይቃለሁ አልሽን። ሄደሽ ነው መጠየቅ ያለብሽ። ማስረጃ ብለሽናል። ማስረጃ ሰተንሻል። ኦኬ ገብተሽ ማስረጃ ዋሽታችኋል ስትይን ይሄው እህታችን አልዋሸንም፣ መጽሐፉን ያዢ፣ ምዕራፉን ፔጁን ያዢ ብለን አሳይተናል። ሄዶ አንብቦ ቼክ ማድረግ ደግሞ ያንቺ ቤት ስራ ነው። የኛን የቤት ስራ ጨርሰናል።